ብዙ ይሄን ያህል ቡርኒዮም የሚያስመጣ የሚያስጨንቅ ኮምፕሊኬትድ የሆነ ቻርጅ ላይንም ፕሮሰስም ያለው ስልክ አይደለም። ይሄ በጀት ስልክ ነው። በቃ እኮ ቻይና ስልክ ነው። ይሄ ምንም የሚያስጨንቅ ነገር የለውም። በቃ ቀጥታ ዳይሬክትን ብታደርግለት ይሰራል። ምንም ብታደርግ ይሰራል። ብቻ እንትኑ ችግር ከሌለበት እና እንትኑ ብቻ ቀይሮ ሲምፕሊ ማምጣት ይችላል ብዬ አስባለሁ። ትንሽ ደግሞ የ15ቱ ላይ በቢዝነስ ማይንድ ካላያችሁት እንደው እንደ ችግር ኦቪፒውን ጃምፕም ከማድረግ ምንም መከራ ከመሄድ መቀየሩ ሲምፕል ወይ ነው ለእኔ። አቶ ለምሳሌ እኮ ነው የማያልቅ ጉዞ የማይቀረው ልክ ነው። ልነግረው ነው እኮ ልነግረው አንዴ የማልቅ ኦቪፒዋ ማለት ነው። ኦቪፒዋ ከኤ15 ውጭ ከኤ55 ውጭ ማለት ነው። የሌላ ኦቪፒ ብታረጋት በርቶ ነው እንጂ ጠፍቶ አያረግም፣ ፋስትም አያረግም። ቀየሬ ማቃቸው አሉ እኮ ግን ኦቪፒዋን እያትና የ15 እንደ ኤቴኔስ ነገር ትመስላለች። ከብዙ ኖርማል 12 እግር ነች። ኤ22 ኤ32 ኤም31 ላይ አነሱ ተመሳሳይ ናቸው። አይሰራም ነው ጠፍቶ አያረግም። አሁን ሲገጥምህ እኮ ነው አንደርስታንድ የምታደርገው። የማያልቅ ጉዞ ጠፍቶ አያረግም። ቀየሬበት እኮ ነው። እኔ ፕራክቲካሊ የቀየርኩበትን ነው እያልኩ ያለሁት። ይኸውልህ ኦኬ እንጂሽ እሺ ሞክሩትና ችግር የለውም። እሺ ዲቴይሉ ወደ እንትኑ ከመጣ ማለት ነው። ሌሎች ስልኮች አሁን ጃምፕ ተደርገው ይሰራሉ። ጃምፕ ተደርገው የማይሰሩት ኤም31 ኤ32 ኤ22 ጃምፕ ተደርገው አይሰሩም። እንደ ኤ15 ማለት ነው። አይ 15ቱም እኮ ጃምፕ አድርጎ እኮ ይሰራል እኮ ግን በርቱ ነው የሚያደርገው ነው የማይሰራው። በርቶ ያደርጋል እኮ። ይሄ ሁላችን የሚገጥመን ነገር ነው። አሁን እኛ አሁን ምንድነው መሰለህ እንደ መፍትሄ ስልካቸው ይኸውልህ፣ በቃ አሁን ዲቴይሉ ላወራ ነው። ይኸውልህ ይሄንን ማጠር ያደረገው ምንድን ነው 6358 አይሲ ነው የሚጠቀሙት። ኤ15ም 63 66 ነው የሚጠቀመው። ኤ15 ኤ32 ኤም31 ኤ22 አይሲዎቹ ተመሳሳይ ነው። ከነኚህ አይሲዎች ጋር ፎሎ አፕ ያደረገ ሲኩዌንሱን ጠብቆ የሄደ ነው። አሁን ሌሎች ጃምፕ ቢደረጉ ይሰራሉ። እነኚህ ግን 63 66 እና 63 58 ነው የሚጠቀሙት። ጃምፕ ተደርገው አይሰሩም። ኦቪፒያቸው እና ፓወር አይሲያቸው ተመሳሳይ ነው እና እንትኑ ከዛ ላይ ወስደው ኦቪፒውን ቢያደርግበት መስራት ይችላል። ኤም31 ኤ32 ኤም32 እና ኤ22 አንድ አይነት ነው። አይሲያቸውም አንድ አይነት ነው። ኦቪፒያቸውም አንድ አይነት ነው። የማያልቅ ጉዞ እዚህ የሆነ እንትን ልበልና ኖርማል ነው። ልክ እኮ ነው። ኦቪፒው ልክ ነው፣ ተመሳሳይ ነው። እኔ በጣም ስለሞከርኩትም ነው። አሁን ኤ15 ማለት ከኦቪፒ ጀምሮ ከፍ ያለው ኤ15 ኤ16 ወደ ኤ55 ምናምን ከፍ የሚሉት ናቸው። ግን ኦቪፒ ኤ22ም ኤም32ም ልክ እንደምትለው ኤ32 ኤም31 ኦቪፒያቸው ተመሳሳይ ነው። ግን ብታረገው በርቶ ነው የሚያረገው። ሱፐር ፋስትን ብሰካው 2 ሰዓት ከ40 ምናምን ደቂቃ ይላል ምናምን አይሰራም። ስለሆነ ሞክሬው እምቢ ብሎኝ ነው። ግን አንተ እንዳልካቸው ይሞክሩት። እምቢ ካላቸው ደግሞ አሁን በግዢ ባለፈው እኮ እንትን ብሏል። 3 እግር ጃምፖች አሉ፣ 4 እግርም ጃምፖች አሉ። የተለያዩ እንትን አላቸው፣ ሶሉሽን አለው። ያው እስኪ እዚህ ጋር ነገ እንትን እንቀጥልበታለን። ተመሳሳይ ኦቪፒው አይደለም የቴኒስም እኮ ኦቪፒ ሆነዋል። ግን ሞክሬዋለሁ ብዙ ጊዜ በጃምፕ ነው የመጣልኝ። ኦቪፒዋ ደግሞ የ15 የራሱ የ15 ካገኙ 100% ይሰራል። ግን የ15 ጃንክ የመገኘት ቻንሱ ጠባብ ስለሆነ ነው። ከቻሉ እንዳውም ከምን አግኝቶ ይሰራላቸዋል። የኤ54 ኤ34 ኤ55 ምናምን ሜቢ የመስራት ቻንሱ ሰፊ ነው። እንዳውም ከሞከርኳቸው የ55 እና የ54 ሰርቶልኛል። ኤ34ቱ ደግሞ ዩ የሚለው 346 የሚለው 345ቱ የሚለው ሳይሆን 346ቱ ኦቪፒው ከእንትን ከስክሪን ኮኔክተሩ ጎን ያለው ነው። ውስጥ ላይ ያለችው ሳትሆን 2 አይነት ስለሆነ ማለት ነው። ግን እዚህ ሞክሮት የሚያውቅ ኦቪፒ እኮ ብዙ የቀየረ ሰው ሊኖር ይችላል። እዚህና ትክክል ነው። የማያልቅ ጉዞ የሚላችሁ ሞክሩ መጀመሪያ። እሺ ተስፋ እንዲቀጥል
ተስፋ እሺ ጃንክ ቦርድ ከየት ላንግብ ብሎ ጽፏል። ጃንክ እንትና ተስፋ ትንሽ ጠብቅ። በኮንቴነር እያስመጣን ነው ጃንክ ቦርድ። ኦኬ፣ ያ ከደረሰማ አሪፍ ነው። እስቲ ነገ ቼክ አድርገን የጃንክ ቦርዱን ጉዳይ። ለዚህ ከሆነ ጥያቄ በቃ አስወርጁ፣ ሌላ ሰው አስገቡ። ከማል ወይ ሀቢባ እዚሁ ላይ የማይቀረውን ሀሳብ ሪኮመንድ አደርጋለሁ እኔ ማለት ነው። ዛሬም ነገም A15 እና እነዚህ ፋስት ሱፐር ፋስት ሰፖርት የሚያደርጉ ስልኮች ላይ እንደው 95% ከቻላችሁ ዛሬም ነገ የምለው ነገር ቢኖር ባይፓስ አታድርጉት። ለምን የሚለው ጥያቄ ካመጣን ስልኮቹ ሲሰሩ በዳታ ነው ቻርጅ ሪኮመንድ እንዲያደርጉ ወይም ደግሞ እንዲሰሩ ተደርገው የተሰሩት። ያ ማለት አሁን 19 ቮልት 20 ቮልት ሰፖርት የሚያደርጉ ቻርጀሮች እየመጡ ነው። እዛ ላይ በሰካነው ቁጥር አይዲው ዲቴክት የሚያደርገው ባይፓስ ተደርጎ ከሆነ ኦቪፒው የለም ማለት ስልኩ ምን ሊሆን እንደሚችል መጨረሻውን እያሰባችሁ ማለት ነው ባይፓስ ማድረግ ያለባችሁ። አዎ እሱማ። ስለዚህ ከተቻለ እንደ መጨረሻ አማራጭ ማለት ጠፍቶ የመጨረሻው ሌቭል ካልደረሰ በስተቀር ባይፓስ ባይደረግ ነው የሚለው ነው። ክርክር እንዳይሆን ይቅርታ ከማዲ ክርክር እንዳይሆን ሳይሆን በዚህ ጉዳይ ብዙ ስላወራንበት ነው። ከሌላ ልክ እንደ የማይቀር ጉዞ እንደ ሀቢብ ያሉ ልጆች ጋር ብዙ ኮሚኒኬት ስላደረግንበት ነው። እንዴት መሰለ ልክ ጠፍቶ እንዳያደርግ ሲሆን እነዛ ላይ ነው የሱፐር ቻርጅ ላይንም አይሲዋ ላይ ስለሌለ ነው። የአይሲዩ የሚያልፈው መስመርና ከቦርዱ ጋር የሚያልፈው መስመር የተለያየ ስለሆነ ነው። እና ያችን አይሲ ተክተ ለራሱ ጠፍቶ በርቶ የሚያደርግ ሆኖ ጠፍቶ ማያደርግ ከሆነ ሌላ ቻርጅ ሲያቃጥለው ከሱ ጎን ያለችው አይሲ ከሚሞሪ አይሲ ያለችው ቀጥ ከሚያቃጥለው ማለት ነው። እሱን ብታረገው ጃምፕ ብታረገው ግን የፋስት ቻርጀሩ ላይ ነው ጃምፕ የምታረገውና ወፍራም ኬብል ነው ጃምፕ የምታረገው ጃምፐር ነው። ገብቶሃል? አይሲ የሚያልፈው ስለሆነ ራሱ እሱ የመቃጠል ቻንሱ እንደውም ትንሽ ይጠባል። ያሬዶ ማለት አሁን ተጀመርነው ፖርሽኑ በጣም የሚሰፋ ይመስለኛል እኔ ማለት ነው። ዲቴይል ነው ከተባለ አስፈላጊ ከሆነ ሜቢ ነገ ቀን ላይ ገብተን ኦቪፒውን ዲፈረንሱን ብትናደርገን ያለውን ነገር ብናየው ተሻለ ይመስለኛል። ይሄ ማለት ምንድነው? አሁን ወይ ያልተረዳኝ ነገር ነው ሪኮመንድ ያደርኩት ነገር ሱፐር ፋስት ኖርማል ቻርጂንግ ከስር ማለት ታች ላይ ዲቴክት አድርጎ ሲግናል ላይ ካልደረሰ ላይ ደርሶ ኦቪፒው ምላሽ ካልሰጠ በስተቀር ማለት ነው ማለፍ አይችልም። በኦቪፒው አሰራር መሰረት በተለይ የ15 እና እዚህ የ31 የመሳሰሉት ላይ ማለት ነው። ይሄ ማለት እኔ ያልኩ ያለሁት ባይፓስ ተደረገ ማለት ሁልጊዜም ያ ሲግናል እለፍ የሚለው ምልክት ሰጥቶታል ማለት ነው። እንዳልኩት ለምሳሌ አሁን የፒሲ ቻርጀሮች 20 ቮልት ታይፕ ሲ አሉ። እዛ ላይ ሰጠኸው ማለት የተሳሳተ ሲግናል እለፍ የሚለውን የተሰጠው ስለሆነ ምን ያደርገዋል ስልኩን። እንደዛ ነው እኔ ወይም ደግሞ እንትን እኮ ነው ከማሊ እንትን ሀቢብ ልክ እኮ ነህ። ግን ባለፈው ቪዲዮ የለቀቅኩት ይሄ አይሲ ምንድን ነው ያልኩበት ምክንያት ስላለኝ ነው። አንዳንድ እንኳን አይሲዎች ተነስተው ኦልሬዲ ስልኩ ዋተር ዳሜጅ ሆኖብኝ መጥቶ ነው ሾርት እያወጣው ነው። ያቺ እንኳን ወደ ባትሪውም ወደ ቻርጅ አይሲ የምትሄዱ ለራሱ ተነስታ ስልኩ ቻርጅ ያደርጋል። ኢማጂን አስበው። ኦቪፒ ግን ቻርጅ እንዳያደርግ ያደርገዋል። ከማላይተው ከሆነ ያ ቪዲዮ ማለት ነው። እንዳውም እንዴት እንደዛ ተነስቶ ቻርጅ ያደርጋል ቶታሊ በቃ ባጭሩ ስንረዳ ማለት ነው። ኦቪፒ የሚለው ቃል ምንድነው የሚለውን እንመልከት። በቃሽ ዛሬ ስለ ኦቪፒ እንማራለን። 5 ሰዓት ላይ 10 ደቂቃ ነው የቀረው። ሀቢብ እንዳጠፋ እዛው ያዛት። እቺን አንድ የልጁን ጥያቄ እንመልስና እንቀጥላለን። ሀቢብ እንዳትርቅ እሺ። አብዲ ምን ነበር ሊያሳየን የክፍቱ ቦርኒዮ? አስጨርሱት እንጂ ልጅ እኮ ኑሩና አንዴ ጥያቄውን ጨርሱለትና ወደ 5 ሰዓት ሊሞላ ነው። እሺ የኑር ጥያቄማ ምናልባት ፎቶ አንስቼ ላክልህ ታውቀዋለህ። እስቲ ቴሌግራም ላይ ይላክ ኑር። የማይቀር ጉዞ በቻርጅ አይሲ ተቀይሮ ይሰራል ብሏል። ከታችም አንድ ልጅ እኔ ነበርኩኝ የሞክሬው ይሰራልኝ እያለ ነው። ስለዚህ እሱን ሞክረውና አያይሱማ ቀይዘት አለኩ ኖርማል ከሳኮን ብዬ
ፒናይስ እንትሉ ቻርጅ አይሲው ሀቢብ እስቲ ምን ትለዋለህ? ይህ ልጅ ምን ነበር ይመርጣል። A05 የ05 ኖርማል ኖርማል ምን ሆነበት? ቻርጀር ስልኳን ኖርማል ባትሪውን በዲሲ አድርገህ ስልኩ ይከፍታል በል እሺ ግን ቻርጅ አያደርግም። ቻርጅ አያደርግም። ጠፍቶም በርቶ ምንም የማያደርገው በሁለቱም ነው። እስኪ ኦንላይን አለ ልጁ ማንን ነው? ኑርን ነው አለ። እስኪ ስልኩን ይዞታል ማለት እዚሁ አብረን እንድናየው ነው። አንድ ሰከንድ ስልኩን አልያዝኩትም። ሁለት ሀቢብ ከቻርጅ አይሲ አጠገብ ያለች የሆነች ትንሽ አነስ የምትል አይሲ አለች። ቻርጅ አይሲው ምንድን ነው ሞዴሉ? ፒናይሲ ነው ግን ቁጥሯን ላውጣለህ? እስኪ ቁጥሩን ንገረኝ። የ05 አይደል ያልከው? የ057 ነው። የ055 እሺ ይሄ ግን እየሰማህ ነው ወይስ? እስኪ ሂድ ንገረኝ እስኪ። ቻርጅ አይሲውን ጂጂ ኤንዩ 04 እሺ አንዴ ኮምፕሊመንት ነው። ፋሚሊ 86 ሰው ነው የሚታየኝ። ታብታብ የሚያደርገው አንድ ሰው ብቻ ነው። እስማ የሚባል አካውንት 85ቶቹ የት ሂዳችሁ ነው? አንዴ 100,000 ሙሉትና ዘና በሉ። ከማል ወይ ይሄንን A05 ነው። አሁንም ድጋሚ ልገባ ነው። የታል A05 ነው። አሁን 05 አይደል? ይሄ ጥቁሩ ቦርድ የ05 ቡርኔው አያስፈልገውም። ምንም ድካም አያስፈልገውም። በመጀመሪያ ደረጃ በመሰረታዊነት ይሄኛው ቻርጅ አይሲ ታይፕ በፊት እንትን ካሞን ሲኤክስ ላይ የነበረ ጥቁር ጥቁር ቦርዶች የለም ወይ? በፊት ስልኮች ስማርት ሲክስ ነው ሆት ምናምን ላይ የነበረ አይሲ ነው። ህዋዊ ላይም አለ። ኢቭን ህዋዊ ራውተር ላይ ራሱ አለ። ዋይ 511 ምናምን ብሎ ማለት ነው። ድጋሜ ደግሞ ቢኬው ብሎ ኮምፒውተር ላይ አለ። ሌኔቮ ላይ አለ። ሌኔቮ የቴሌውን ታውቁታላችሁ? ቴሌ ለሰራ ሰፊው ስልክ ማለት ነው። ሰፊው ስልክ ላይ ልክ ነህ። ልክ ነህ። ከብዙ ስልክ አለ። ዘኦንሊ ዲፈረንስ ምንድን ነው መሰለ? እነኛ ስልኮች ላይ 5 ቮልቱ በሁለት በኩል ነው የሚገባው። የአይሲ ፖላሪቲ ዶቷ አለች አይደለ? ዶቷን በላይኛው ኮርነሯ አለች። በላይኛውና በሁለቱ በኩል ለሚገባው በበፊቶቹ ላይ። አሁን ላይ ምንድን ያደረጉት? በሁለቱም በኩል የሚገባውን ትተው በአንድ በኩል ብቻ ሰጥተውት። ለምን? የበፊቶቹ ቢ ታይፕ ቻርጀር ስለሆነ ነው። አሁንኛው ግን ሲ ታይፕ ቻርጀር ላይ ምንድን ያደረጉት? ልክ ሲ ታይፑ ሲሰካ 5 ቮልት ያልፋል። ድጋሜ ሌሎች ቮልቴጆች አሉ ከሚኒ ቦርድ ወደ ቻርጅ አይሲ የሚመጡ እነሱ ስለጎደሉት ነው መጀመሪያ ይሄንን የሚያመጣው። ስለዚህ ወንድም የምን ታደርጋለህ መሰለህ? ነገ አንተ ምንም ሳታደርግ ሚኒ ቦርድ እና ሌላ ኬብል የተቀየረም ኬብል ሊሆን ይችላል። ስክሪኑን ከላው ላይ ኬብሉን ከላው ላይ ተቀድና ቻርጅ ፓርቱ አለች የሚኒ ቦርድ ፓርቱ፣ እሷን ሰከተ ቼክ አድርግ። ምክንያቱም ከዛ መሃል አንድ ድጋሜ ደግሞአለው ካልገባ ካልተረዳ ልጁን ነው እያልኩ ያለሁት። የበፊቶቹ ላይ በሁለቱም በኩል ስለሆነ የሚሰጠው ዋንስ 5 ቮልት ካገኘ ቻርጅ ያደርጋል። እነኚህ ግን በአንድ በኩል ስለሆነ ሁለተኛውን የሚያገኘው ታይፑ ሲ ታይፑ ሲሰካ ነው። ስለዚህ ሰክተህ 5ቱን ብቻ ስላገኘ ቻርጅ አያደርግም። ምን እንደምታደርገው ሚኒ ቦርዱን ቀየረ ቼክ አድርግ። ሚኒ ቦርዱ በደንብ ምክንያቱም ቦርዳቸው በጣም ስስ ነው። ይሄንኛው ቦርድ ድጋሚ ብሎ ፋይበር ነው ብጭቅ ብጭቅ የሚል አይነት ቦርድ ነው።
መጀመሪያ ሚኒቦርዱን ቀይረ ቼክ አርግ። ከዛ በኋላ አሮጌም ሊሆን ይችላል፣ አዲስም ሊሆን ይችላል። የተቀየረ ስክሪን ኦር ደግሞ አዲስ አርገህበት ሚኒቦርድ ሰክተ ከላይ ቼክ አርግ። ከነኚህ ከሁለቱ አያልፍም። ላይኑ ሚስ ያደርጋል። ብዙ ጊዜ ስክሪናቸው በጣም ስስ ነው። ይሄ ስክሪን ኬብሉ ፍለክስ የምንለው ይሄ ሄዶ ቦርዱ ጋር ሲደርስ ዋ የሚሰራው አይነት ታይፕ ነው እና አንዳንዴ ደግሞ ታች ስክሪኑ ስር መታጠፊያው ጋር የመቀደድ ነገርም ያመጣል። ከስክሪን ውስጥ ወጥቶ ነው ወደ ሚኒቦርድ የሚሰካው እና ምንም ፕሮሰስ ውስጥ ሳትገባ ሚኒቦርድ እና ኬብል ሰክተህበት ቼክ አድርግ። አንደኛ። ሁለተኛ ነገር ደግሞ እንትን ይመርጥብሃል፣ አይሲዮን ይመርጥብሃል። አንዱ ለአንዱ ኮምፓተብል አይደለም። ግዴታ እንትኑን አጽዳና ተመሳሳይ። ምናልባት ሁሉም ቦታ ሲገባ ያየሁት የኤ13 ነው። ኤ13 አንዳንዴ ምንድነው የሚያደርገው? ሎጎን ብቻ ጠፍቶ ሎጎን ብቻ ያሳየና ይጠፋባል። ያኔ ምንድነው ኮምፓተብል አይደለም ማለት ነው። ግዴታ ከራሱ ላይ አድርገህበት ነው እርግጠኛ የምትሆነው። ግን እዚህ ሁሉ ፕሮሰሱ ላይ ከመሄድ በፊት ወይ የተቀየረ ስክሪን ወይ አዲስ ስክሪን አድርግበትና ሚኒቦርዱ ንጹህ ከሆነ መጀመሪያ በዚህ ቼክ አድርግ። ያው 5 ቮልት ደርሷል ብለህ ስላልከን ነው ግልጽ ያለው ለሌላ ገነኝን ቼክ አድርገሃል። መጀመሪያ ስክሪን ቀይረህበት ሞክረሃል? ስክሪን ቀይሬ አላየሁትም። 5 ቮልት ስለደረሰ ምን መሰለህ፣ ለሌላውም ጊዜ ማለት ነው እነኚህ ሲ ታይፕ ስልኮች 5 ቮልት ብቻ ስላገኙ ቻርጅ አያረጉም። ሲ ታይፕ የሆነበት አንዱ ምክንያት ይሄ ነው። ምንድነው ውስጥ እንትኑን ዲቴክት የሚያደርጉበት። ለምሳሌ አሁን ፌክ ቻርጅ የሚለው ቢጫ ምልክቷን የሚያመጣው ቼክ ዩር ቻርጅ ምናምን ኬብል ምናምን የሚልበት እነኛ ነገሮች ተካተውለታል። ገብተዋል። እያንዳንዱ ቮልቴጃቸው ትክክል ካልሆነ እያንዳንዱ መስመር ትክክል ካልሆነ አይሰራም። ሲ ታይፕ ላይ ድሮ አሁን ቢ ታይፕ በቃ 5ቷን ብቻ እግሩ እንኳን ፕሪንቱ ተነቅሎ ኔጌቲቭ እና ፖዚቲቭ ካለች እኮ ቻርጅ ይሰራልን ነበረ። ዛሬ ግን እንደዛ አይደለም። እያንዳንዱ እግር ከሌለ ሀቢብ የተወሰነ ነቅቶታል ቅድም። እያንዳንዱ እግር ለምሳሌ አሁን የላፕቶፕ ቻርጀር እና የስልክ ቻርጀር አንድ ላይ ተሰርቶ ይመጣል። ያኛው 19.5 ቮልት በ2.8 አምፒር ድረስ ይሄዳል። ይሄንኛው ደግሞ በ1.2 ወር ደግሞ በ2 አምፒርም ሊሆን ይችላል። 5 ቮልት ማክሲመም ከሄደ 5.7 ነው የሚሄደው። ስለዚህ ይሄንን ነገር ምንድነው የሚያደርገው? ቻርጅ ቤት ውስጥ ሲታይፕ ውስጥ እያንዳንዱ የተደረደሩ መስመሮች እንትኑን ዲቴክት ያደርጉታል። ቻርጁን እያንዳንዱ መልእክት ይተላለፍበታል። ልክ መልእክት ካስተላለፈ በኋላ እላይ ሄዶ መልእክት ወደታች ሲመጣ ቻርጀሩ ምንድን ነው የሚለቀው? ስልክ ከሆነ ዲቴክት አድርጎ 5ቱን ይለቃል። ላፕቶፕ ከሆነ ደግሞ ዲቴክት አድርጎ ድጋሜ 19ኙን ይለቃል። ስለዚህ የእያንዳንዱ ሲታይፕ ስልክ ውስጥ ሲታይፕ ቻርጅ ፒንን ውስጥ ያሉ መስመሮች የእያንዳንዳቸው ኤሴንሻል ናቸው። አንዴ 9 ሰዓት አንዴ 10 ምናምን ሰዓት የሚያስብሉት እዛ ውስጥ ያሉ መስመሮች ሲጎሉ ነው። ስለዚህ እነኛ መስመሮች ደግሞ በስክሪን ኬብል ኦር ደግሞ ለብቻ ሚኒቦርድ እና ሜንቦርድ የሚያገናኙ ፍለክስ ካላቸው በዛ ውስጥ ነው የሚያልፈው። መጀመሪያ አንድ ባለሙያ ማድረግ ያለበት ሚኒቦርዱን ቼክ ያደርጋል። ሚኒቦርዱን የሚያገኝበት አክሰስ ካለ ከዛ በኋላ ቀጥሎ ደግሞ ኬብል ይቀይራል። ፋይናሊ ነው ስልኩ ሾርት ከሌለው መጀመሪያ ቼክ የሚደረገው ሾርት ሆኗል አልሆነም ነው ኦቪፒ ላይ። ከዛ በኋላ 5 ቮልት ይደርሳል አይደርስም፣ እሱን ቼክ ካደረገ በኋላ ምንድን የሚያደርገው ሚኒቦርዱን ቀይሮ ዜን ኬብል ከሆነ ኬብል ከስክሪን ጋር የተሰሩ ስልኮች ከሆኑ በአብዛኛው ኤቤታውን ከስክሪን ጋር የተሰሩ ናቸው። ኬብሉን ቼክ አድርጎ ዜን ከዛ በኋላ ነው ወደ አይሲ ወደ ሌሎች መሄድ ያለበት። ፕራይመርሊ መደረግ ያለባቸው ነገሮች አሉ። ሚኒቦርድ ኬብሉን ላይኑን ቼክ ማድረግ ነው። ከዛ በኋላ ምንም መልእክት ከጠፋ ነው እንትኑስ የሚደረሰው። በእርግጥ ያው ሰው እውቀቱ እየጨመረ ሲሄድ ችግሩ የቱ ጋር እንዳለ ቀጥታ ማግኘት ይችላል። ለዚህም ነው አሁን ዘመናዊ ዲሲዎች እየመጡ ያሉት። እያንዳንዱ ስንት ከረንት እንደሚወጣው የቱ ጋር ችግር እንዳለ ዲቴክት ማድረጊያ የመጡትና ስለዚህ መጀመሪያ ሚኒቦርዱን ዜን አፍተር ደግሞ እንትኑን ማነው ፍለክሱን እስከ ኮኔክተሩ ድረስ ቼክ አድርግ። ከዛ በኋላ ነው አይሲው ጋር የምትደርሰው። 5 ቮልት ስላገኘ ብቻ ቻርጅ አያረግም። ጤነኛ መሆን አለመሆኑን ደግሞ ቼክ ማድረግ ከፈለግ አይሲው 5 ቮልት የሚገባበት ቦታ ላይ ዲስህን ከ5.5 አድርገህ ከ5.2 በላይ አድርገህ ከረንቱ አነስ ስለሚል 5.5 አካባቢ አድርገህ
አምስቷ ቦታ ላይ ኔጌቲቭ ኔጌቲቭን ፖዚቲቭ ፖዚቲቭ ላይ አድርገህ በሜትር ጫፍ ላይ ኮኔክት አድርገህ እንትንህን ልክ ጤነኛ ከሆነ የተወሰነ ነገር ይወስድልሃል። ለምን አንድ አትሆንም? ለምን ሁለት አትሆንም? የተወሰነ ነገር ይወስድልሃል። አሁን የቅርብ ስልኮች ላይ እስከ 12 13 እስከ 17 ድረስ ይሄዳል። ዲሲ ላይ 5 ቮልትን 5.3 እስከ 5.5 5.7 ቢሆን ለሁሉም ችግር የለውም። እሱ ላይ አድርገህ አይሲው ጤነኛ ነው አይደለም የሚለውን ከኦቪፒ ከፈለግ ከኦቪፒ በፊት ከፈለግ ደግሞ ከኦቪፒ በኋላ 5 ቮልት ለብቻ ሰጥተህ ይወስዳል አይወስድም የሚለውን ነገር ማየት ትችላለህ። ክሮስ ቼክ ማድረግ ትችላለህ። የተወሰነ የሚወስድ ከሆነ ይሰራልሃል። ሌሎች ላይ ጸጥ ካለ ግን ቀጥታ የተወሰነ መውሰድ አለበት። ለምን አንድ አይሆንም? እና ያለኝ ነገር ይሄ ነው። ሌሎች ደግሞ ጨምሩበት። ኦኬ ያልከኝ እንዳለ ነገ ቼክ አድርገውና ድጋሚ እመልሳለሁ። እንትን ኑሩ ለአንተ አይደለም የማያልቅ ጉዞ ያለ ለ05ቱ ነው ያለ ለ15ቱ አይደለም ያለ 05ቱ ነው ቻርጅ አይሲያቸው ከብዙ ስልክ አለ። ግን አሁን ልክ እንደ ድሮ አውትፑቱ እና እንትን ይለያያል። አሁን የሚመጡት ስልኮች ላይ ሞር ጥቁር ቦርዶች 05 04 ኢዩ ሳይሆን 04ቱ ጥቁር አይደለ እነሱ ጋር ላይ ምናምን ያለው ወጪው ገቢው ይለያያል። ልክ እንደ ድሮዎች አይደለም። ብትቀይረው እሱ አይሰራም። አሁን ቀይረኸው ብዙ ጊዜ እንደውም ገጥሟችሁ ከሆነ ስልኩ ይበራል ግን ቻርጅ አያደርግም ይላችኋል። የሚግል ስልክ የሚበራ አጋጣሚ እሱ አይሲውን ቀይራችሁት ስልኩ እንዲበራ ያደርገዋል ግን ቻርጅ አላደርግም የሚለው ምክንያት በዚህ ጉዳይ ነው። ከድሮ ስልክ ላይ ስለቀየራችሁት ማለት ነው። በቃ ኖርማል ስንት እግር ነው ያለው? ልክ ዳርና ዳር አይደለ 5 ወይ 20 እግር ወይ 24 እግር ነው የሚሆነው። እንደዛ ብትቀየሩት እንትን አይልም። ስልኩ ይበራል ግን ቻርጅ እንዳያደርግ ያደርገዋል። የማያልቅ ጉዞ ያላችሁ ማለት ነው። ትክክል ነው። አውትፑቱ እናንተን ድሩ መስመሩ እናንተን ይለያያል። ለዛ ነው ያሬድ ማቆሚያ በጅለት 5 ሰዓት ሞልቷል። አሁን ኮመን በሆነ ኬዝ እንወያይ። ቅድም ሀቢብ የጀመረውን የኦቪፒ ጉዳይ አሁን በዝርዝር እናያለን። ኦቪፒ ሲበላሽብን ምን ሊያደርግ እንደሚችልና ኦቪፒ ራሱ ጥቅሙ ምንድን ነው የሚለውን ዲቴል እናያለን። በኦቪፒ ላይ ሁላችሁም ሀሳብ ትሰጣላችሁ። እዚህ ላይ ያላችሁ ሰዎች ያሬድ እንዳትርቅ። ቶሚ ሰላም መጣ። የማይቀረው አለ ሀቢብ አለ። ሀቢብ ቅርብ ኮንክ ማይክን ክፈትና ስለ ኦቪፒ አሰራርና ጥቅም ዲቴል የሆኑ ነገሮች አጠገብ ካለ ነገር ላይ እንትን እያልክ አስረዳን። ዛሬ የውይይቱን በኦቪፒ ብቻ እናደርገዋለን እና ከ5 ሰዓት በኋላ የጀመራችሁትን ውይይት ቶሎ ብታቋርጡት ነው የሚሻላችሁ። ምክንያቱም ከ5 ሰዓት በኋላ ጥያቄ ምንም አይነት ነገር አንቀበልም። ቤተሰቦች ታብታብ እያደረጋችሁ ዛሬ ስለ ኦቪፒ ውይይት እንሰማለን። የኦቪፒን ጥቅም፣ ስልክ ላይ መኖሩ ለምን ያስፈልጋል፣ ባይኖር ጉዳቱ ምንድን ነው፣ ይህን የሚሉትን ነገሮች በዝርዝር ታያላችሁ። ባይፓስ ማድረግ ህጋዊ ነው ህጋዊ አይደለም፣ ይጠቅማል ወይስ ጉዳት አለው የሚሉትን ነገሮች በዝርዝር የምታውቁበት ነው። ሪኩዌስት የምትልኩ ሰዎች እንዳትልኩ። ድጋሚ ጥያቄ የምንጠይቅበትና የምንመለስበት ሰዓት አብቅቷል። ከ5 ሰዓት በኋላ ምንም አይነት ጥያቄ አይመለስም። ስለዚህ ሪኩዌስት መጠየቃችሁን አቁሙ። ታብታብ አድርጉና 100 ሺህ ያስገቡት። እዚህ ላይ ያሉትን ልጆች ፎሎ አድርጓቸው። አሁን የምንጀምረው ውይይት በጣም ጠቃሚ ነው። ከዚህ በኋላ ስራችሁ ላይ እንደ ቤዚክ ነገር ይዛችሁት የምትቀጥሉትን ነገር ነው ልንወያይ ያሰብነው። ከዚህ በፊት ያለፉ ቀናቶችም ላይ ከ5 ሰዓት በኋላ ወሳኝ በሆኑ ነገሮች ላይ ሰፋ ያለ ማብራሪያ እና ውይይት አድርገን የምንለያየው። ለዚህ የዛሬው ማብራሪያችን ደግሞ እንዲሁም በጣም ብዙ ሰዎች ስለ ኦቪፒ ባይፓስ እያወራን ስለነበረ ኦቪፒ ባይፓስን እንዴት እናደርገው የሚለውን ዛሬ እንወያይበታለን። ሀቢብ ዝግጁ ኮንክ ጀምር። ሌሎቻችሁም የራሳችሁን አይዲያ ያዘጋጁበት። እስኪ አንዳንድ ነገር እያየው ነው አንተ ነው ዝም የሃይላይት ብቻ የሆነ ነገር ተናገር ላይ ወደ ላሴ ለፍ ሐሳቡ አንተ በሚመች አስኪዶ። እሺ ወደማይቀረው ብሄድ የተሻለ ይመስለኛል። እሺ እሱ እስኪዘጋጅ ድረስ እሱ የሳይንሱን እኛ ደግሞ የልምዱን እንልቀቅበትና
እዛ ሙሉ እናደርገዋለን ከሁሉም ኮሌክቲቭሊ ተወስዶ። ከስሙም ስንነሳ ባይፓስ ነው። ባይፓስ አቋራጭ ነው። አቋራጭ ማለት ሬጉላር ያልሆነ ልክ ያልሆነ ነገር ነው። በአጠቃላይ ችግር ሲሆን ገንዘብ ለማግኘት ኦር ደግሞ በቃ ችግሩን ኦቨርካም ለማድረግ ነው። በተረፈ ሬጉላር የሆነ ልክ የሆነ አሰራር አይደለም። ምክንያቱም ባለፈው ተናግር ያለው እያንዳንዱ እዛ ላይ የተቀመጡ ኮምፖነንቶች ከትንሿ ሬዚስተር ጀምሮ ዝም ተብሎ አልተቀመጠም። ለምሳሌ ቆርቆሮ፣ ሁላችንም አሁን የቆርቆሮ ጠላት ነን። እሱን ስንገነጥል ለምንለው ቆርቆሮ እኮ ስልኩ ኦቨርሂት እንዳያደርግ እንደ ኢንሱሌተር ነው የሚያገለግለው። ሙቀቱን በአይሲዎቹ ወደ ቆርቆሮ ይለቁታል፣ ወደ ኢንሱሌተር ነው ወደዛ ይለቁታል። ከዛ በኋላ አይሲዩ ነፃ ይሆናል፣ ወደ ኤንቫይሮንመንቱ ይለቃል። ስለዚህ ስልክ ኦቨርሂት እንዳያደርግ ሙቀቱ እንዳይጨምር ያደርጋል። እና አለ ጥቅም የተቀመጠ ነገር የለም። ሁለተኛ ነገር ደግሞ ስልኩን ከአደጋ ይከላከላል። ኮምፖነንቶችን ግን ሜንሊ ሙቀቱን ከአይሲዎቹ ላይ ሙቀቱን ለመውሰድ ነው። እንደ ሂት ሲንክ ነው የሚያገለግለው። እያንዳንዱ እዚያ ላይ የተቀመጡ ነገሮች በዚህ በተወደደ ኮምፖነንት ማንም በነፃ እዚያ ላይ አያስቀምጥም። ታይዋንን የሚከቧት ለዚህ ለቺፕስ ነው። ለማንኛውም አይምሮ ውስጥ ይቀመጥላችሁ። አንድ ሁለተኛ ነገር ቻርጀር እኛ አሁን እንደ ቀላል ነው የምናየው እንጂ ከውስጡ የሚገባ ቻርጀር፣ ከውጭ ወደ ውስጥ የሚሰካ ቻርጀር ኦቪፒውን ያገኘዋል፣ ቻርጅ አይሲውን ያገኘዋል፣ ደግሞ ሲፒዩን ያገኘዋል። ስለዚህ የመጣው ኦቨር ቮልቴጅ ከሆነ ቻርጅ አይሲውንም ድጋሚ ደግሞ ሲፒዩንም የማቃጠል ፕሮባቢሊቲ አለው። ስለዚህ እዛ ጋር ለፕሮቴክሽን ፐርፐስ ነው የተቀመጠው። ቢቻል ሁላችንም እንትን ብናደርግ አሁን ምንድን ነው መሰለ ስልኮቹ እየጨመሩ ማነው ስልኮቹ አፕዴት እየሆነ ሲሄድ የካሜራ ፒክስሉን መጨመር፣ ግራፊክሱን መጨመር፣ ከዛ በኋላ ስቶሬጅን ነው በቃ ሌላ ምንም የተለየ ነገር የለውም። ሌሎች ነገሮችም ሲያዘምኑት መጠነኛ መኪና ለምሳሌ ሲዘምን ሞተሩን አይጨምሩትም። የፍሬቻ አቀማመጥ፣ የዳሽቦርዱ አቀማመጥ፣ ቴፑን ቀለል ያሉ ነገሮችን ሴታፓቸውን ብቻ በመቀየር ነው። እስቲል ለምሳሌ የብዙ መኪኖች ሞተር ቱኬዲ ነው። ፒካፕን በለው ሃይሩፍ በለው አባዱላ በለው ሪቮ በለው ቱኬዲ ነው። ግን ሌሎች ነገሮችን ቱርቦ አንድ በማድረግ ሁለት በማድረግ የሆኑ ነገሮችን ቀይረው ነው ሞዴሉን ከፍ እንትኑን የሚቀይሩት። ስለዚህ ስልክ እየዘመነ ሲሄድ ፕሮቴክሽን ሩሉ እየጨመረ ነው የሚሄደው። ምክንያቱም ዛሬ ኖርማል ቻርጅ ፋስት እና ሱፐር ፋስት መጥተዋል። በሱፐር ፋስት ምክንያት ነው እነኚህ ነገሮች እየተጨመሩ ያሉት። ምክንያቱም ስልኩን አስገድዶ ኦር ደግሞ ባይፎርስ ነው አይደል ያንን ነገር የሚያደርገው ቶሎ እንዲሞላ የሚያደርገው። ስለዚህ እያንዳንዱ አሁን ድሮ ቀጥታ እንደውም እስከ ቅርብ ጊዜ ድረስ ቻይና ስልኮች ኦቪፒ የላቸውም። ኦቪፒ ያየሁት እኔ ስማርት ሰቨን ኤችዲ ላይ ነው ምናምን ያየሁት፣ ገረመኝ ራሱ። ቀጥታ ትራንዚስተሩ ላይ ነው የሚገባው። የትራንዚስተር ባህሪ እና የአይሲ ባህሪ ይለያያል። አይሲ ያገኘውን ነው አውትፑት የሚያደርገው። ትራንዚስተር ግን መጀመሪያ በሲፒዩ ገብቶ ነው ሲፒዩን ወረታች መልስ የሚሰጠው። ያ ብዙ ጊዜ ፎልቱ እንትን አይልም። እነሱም አሁን ትተውት ኦቪቪ ማስቀመጥ ጀምረዋል። ለሴፍቲ ሩል ለፕሮቴክሽን ነው እዛ ጋር የተቀመጠው እና ጃምፕ አድርገን ስለሰራን እኛ ትክክል ነን ብሎ ማሰብ አንዱ ክፋቱ ይሄ ነው። ሁለት ደግሞ ባለፈው ተናግር ያለው ተምረን ስለሆነ ማናገኘው እነኝን ነገሮች በልምድ ነው የምንገባበት። ሰንበዲ ጃምፕ ያደርገዋል፣ ጃምፕ አድርጎ ያሳይሃል፣ አንተም ትቀጥላለህ። በቃ በጃምፕ ያልቃል ማለት ነው። አንዳንዴ ለከስተመሩን ብናስብ ሰዎቻችን አንዳንዴ ገመዱን በጥሰው አሁን ባለፈው ጄኔሬተር ላይ ነው የሰኩት። ገመዱን በጥሰው ስከፍተው ኤ15 ነው እየተንሳፈፉ ነው ያገኘኋቸው። አይሲው ተነስቶ ተንሳፏል ማለት ነው። ያን ሁሉ ለቀውበትና አንዳንዴ ኦቪፒም እያለ ከአቅም በላይ ሲሆን እንደዚህ አይነት ነገሮች ይከሰታሉ። ስልኩ እየዘመነ ሲሄድ የሚጨመሩባቸው ነገሮች አሉ እያንዳንዱ። እንደውም አሁን እነኚህ ኤቤት እና ኤም ቤት በጀት ስልክ ስለሆኑ እንደ የተወሰነ ነገር ተደርጎባቸው ተሰርተው ነው እንጂ እንትን ቤት ለምሳሌ ኤስ ቤቶች ኦቪፒያቸው ምንድን ነው
ክለው ኦቪፒ እኮ ሾርት ካረገ አይበራም፣ እዚህ ላይ አይሰራም። ብዙ ቤቶች ላይ በደንብ በስነ ስርዓቱ ተስተካክለው እያንዳንዷን መልእክት እያንዳንዷን የሚገባውን ቮልቴጅ ሬጉሌት አድርገው ቼክ አድርገው ነው የሚሰሩትና እንደው ይሄንን ጃምፕ ባንለምድ። ጃምፕ ላይን ነው ጃምፕ የሚደረገው። ከፓወር ጋር በተገናኘ ሚስ ያደረገኝ ማን ነው? ሚስ ያደረገን ላይን ነው ጃምፕ የምናደርገው እንጂ አይሲን ተክተን ጃምፕ ማድረግ ብዙ የባለሙያ ስራ ነው ብዬ አላስብም። እንደውም እዚህ ላይ ነው እንጂ አይፎን ላይ እንደውም ድራይቨር አለው፣ ዩኤስቢ ድራይቨር ለብቻ አለው። ልክ ካልሆነ ጭራሽ ቻርጅ አያደርግም። ልክ መሆኑን ቼክ አድርጎ ነው የሚያሳልፈው በስነ ስርዓቱ። እንደውም እዛ ላይ እዚች ላይ ትንሽ ነው፣ ምን አላት 3 ነው 4 አግድም ወደ ታች 5 ምናምን ያላት በጣም ትንሽ ነች። ብዙ ይሄና ሌሎች ላይ ስልኮቹ ዋጋቸው ከፍ ሲል እንትናቸውም አብረው የሚጠቀሙትን ኮምፖነንት የሚጠቀሙበት ማቴሪያል ራሱ በጣም ጠንካራ ነው። ምንድነው ኤስ ቤት ለብዙ ዓመት ቻርጅ ቢን ብቻ እኮ ነው ስንቀይር የኖር ነው። በጣም ጠንካራ ናቸው፣ እስካሁን ይሰራሉ። ስለዚህ እያንዳንዱ ስልኩ ዋጋው ከፍ ሲል አፕቱ ዴት ሲሆን ለሴፍቲ የሚሆኑ ለፕሮቴክሽን የሚሆኑ ነገሮች እየጨመሩ ምክንያቱም ሰው ብዙ ብር ነው ኢንቨስት 100 ምናምን ሺህ ብር ኢንቨስት አድርጎ በአንድ ሲምፕል ቀሽም ቻርጀር እንዲቃጠል አይፈለግም። ዘሴም ሚስጥሩ ሴንሰሮች እኮ ቻርጀሩ ላይም አሉ። የድሮ ስልኮች በሁለት ገመድ ቻርጅ ያደርጋሉ። ለምሳሌ ኖኪያ አንድ ወፍራም ጥቁር ገመድ እና አንድ ወፍራም ቀይ ገመድ ነው ያለበት፣ ሲሰካከት ይሰራል። አሁን ግን እንደዚህ የሚባል ነገር የለም። ዲባ እንትኖቹ አሉ፣ እያንዳንዱ መስመሮች አሉ፣ 4 ገመዶች ወደታች ያልፋሉ ለዳታ እና ለእንትን የሚያልፉ። ታች ግን ሬዚስተር የሚገባበት ጊዜ አለ። ላይኑ ራሱ ተመልሶ ዩ የሚሰራበት ጊዜ አለ። ያኔ ዩ በሚሰራበት ሰዓት ላይ ሄዶ ቻርጀሩ ላይ ስዊች ያደርጋል፣ ቦርዱ ላይ ስዊች ያደርጋል። እያንዳንዷ መስመር እዛ ውስጥ የተቀመጡ የተደረደሩ መስመሮች አለምንም ፋንክሽን አልተቀመጡ። ኢቭን ቻርጀር ላይ እንኳን እነኚህ ዲቴክተሮች አሉ። ቻርጀር ላይ ቻርጁ ዲቴክት ሲያደርግ የሚያወጣውን ቮልቴጅ የሚያወጣውን እንትን ዲቴክት አድርገው እኮ ነው ፋስት ነው ሱፐር ፋስት ነው የሚሉት። እና ያለኝ ነገር ይሄ ነው። ደግሞ ቀጥሎ ሀቢብ ማን ነው? ሀቢብ እስኪዘጋጅ ነው። እኔ የማውቀው ይሄንን ነው። ደግሞ እንጨምርበታለን እያየን ሶፊን የማስገቡት። ሶፊ ተነስ ተሳተፍ። ወይ አለው። አይ ነው እየሰማሁ ነበር። ማይቀረው ልክ ነው። አብዛኛው የኦቪፒ ስራው ከስራው ራሱ ብንጀምር ኦቨር ቻርጅን ወይም ደግሞ ኦቨር ቮልቴጅን ፕሮቴክት ማድረግ ነው የመጀመሪያው ስራ። አሁን ላይ ግን በተለይ ሚዲያቴክ ስልኮች ላይ ቅድም አንተ የዘረዘርካቸው ሞዴሎች ኤም22፣ ኤ22፣ ኤም31፣ ኤ31 አብዛኞቹ ሚዲያቴክ ቦርድ ናቸው። ይቅርታ፣ ሚዲያቴክ በሚሆኑበት ታይም ላይ አብሯቸው የዲቴክሽን ላይን አለ። ያ ዲቴክሽን ላይን አብሮ የሚሰራ ካልሆነ ኦቪፒውን ጃምፕ በምናደርግበት ታይም ላይ ወይ ጠፍቶ ነው ወይ በርቶ ነው ኦር ሳምቲንግ የሆነ ችግር አብሮት ይኖራል። ዊች ሚንስ ስልኩ ሙሉ ለሙሉ ፋንክሽናል መሆን አይችልም ማለት ነው። ስለዚህ አስማች አስ ፖስብል የሚሆነው ምንድን ነው ኦቪፒውን ቢቻል መቀየር ነው። ኢፍ ኖት ካልሆነ በተለይ ደግሞ ትኩረት ማድረግ ያለባችሁ ሚዲያቴክ ቦርዶች ላይ ቢቻል ጃምፕ ባይደረግ ይመረጣል። ምንም አይነት ሚዲያቴክ ቦርዶች ላይ ቅድሚያ የኦቪፒ ታይፓቸው እና ኦቪፒያቸው ውስጥ ምን እንዳለ ምን መስመሮች እንዳሉ አይዴንቲፋይ ሳናረግ ጃምፕ ማድረግ በጣም አስቸጋሪ እና ከባድ ነው የሚሆነው። ልክ እንደ ኤም13 ኢቭን የኤ12 ኤግዞነስ ቦርድ እና ሚዲያቴክ ቦርድ ሁለቱም በአንድ አይነት ጃምፕ መስመር አይሰሩም። ወይም ደግሞ ሁለቱንም በተመሳሳይ መንገድ ጃምፕ ብናደርጋቸው አይሰራም። የሚዲያቴኩ ያስቸግራል፣ የኤግዞነሱ ሊሰራልን ይችላል። ከዚሁ ጋር ተያይዞ ኦቪፒያቸው ውስጥ ብዙ የተለያየ ዲቴክሽን ላይን አለ፣ ኦቪዮሎ ላይኖች አሉና እነሱን ቅድሚያ አይዴንቲፋይ አድርገን በዛ መሰረት ኦቪፒውም ያለ ምክንያት አይደለም የተቀመጠው፣ ምክንያት አለው፣ ስራ አለው። ያንን ስራውን በአግባቡ እንዲሰራ ምንም ሆነ ምንም የሰው ንብረት እስከሆነ ድረስ ጊዜያዊ ሶሉሽን ሳይሆን ቋሚ ሶሉሽን መፍጠር የምንችልበትን ነገር
ላይ ነው ትኩረት አድርገን ሞር መስራት የሚኖርብን ማለት ነው። ስለዚህ እኔ ይህንን ካልኩኝ ሀቢብ ወይ ቶሚ የምጨምሩት ነገር ካለ ከማል። እሺ ትንሽ የሆነ ድምፅ እንትን እንዳይላችሁ ትንሽ እኔ ደግሞ ልጨምርበት። ሶፊ ኦቪፒ ማለት ለእኔ አሁን ኦቨር ቮልቴጅ ፕሮቴክሽን አለ፣ ተመሳሳይ ነው። ፕሮቴክሽን ለማድረግ ነው፣ ኦቪፒ ነው። ግን ጃምፕ የምናረጋቸው አሉ፣ ጃምፕ ማናረጋቸው አለ። ግን ጃምፕ ማድረግ ግን አማራጭ ከማጣት የተነሳ ነው እንጂ ጃምፕ አይሲ ካለ መቀየር ችግር የለም። አማራጭ ማቅረብ ነው። ምናምን እዚህ ጋር ጥያቄው እንደ ኤ15 ሌላ አማራጭ ካለ ኦቪፒ የራሱ ኤ15 ካለ ጃንክ ቦርድ አሁን አንድ ለመቀየርም ግልጽ ነው። ቴክኒሻሎች ነን እዚህ ጋር አይሲዩ የሚገኝበት ወይ ደግሞ የሚመጣበት ነገር ከሆነ ኦቪፒ ማምጣት ነው፣ ቀላል ነው ካለ ኦቪፒ። ከሌለው ግን የሌለው ያለውን አማራጭ መጠቀም ብዬ ነው ማለት እንጂ ጥቅም ያው ኦቪፒ ቢቀየር ይሻለ ነው ከጃምፕ ይልቅ ኦቪፒ ማለት ነው። ግን አንደኛ ጃምፕ ብታረገው ኦቪፒ ግን ኤ15 ላይ እና ኤስ ቤት ላይ ስታረጉት ኤስ ቤት ኦቪፒ ጃምፕ ብታረገው ሲጀምር ረጅም ሰዓትም ሊለይ ይችላል። ሁለተኛ ደግሞ ዩኤስቢ አያገኝም። ሳምሰንግ ላይ ግን ኦቪፒ ጃምፕ አረከው አላረከውም ከዩኤስቢ ላይኖች ጋር አይገናኝም። አሁን ትልቁ አሁን እኔ እንደ ሳይድ ኢፌክቱ ብዬ የማስበው ኮምፒውተር አለማግኘቱ ነው። አሁን እንደ 04 ኢዩ አማራጭ ስላጣን ነው። ስልኩ እናበረዋለን ወይ ረጅም ሰዓት ይልብናል ወይ ደግሞ ኮምፒውተር አላገኝ አማራጭ ስለሌለን ነው። አማራጭ ካለ ወደ አማራጭ መሄድ ነው። አማራጭ ባለው ነው መጓዝ ብዬ የማስበው እና አንደኛ ደግሞ እዚህ ጋር የምጠይቃችሁ እዚህ ጋር ነገ የሚገጥማችሁ ስልክ ስለሆነ አይደለም ኤ15ቱ ኤም15ቱ ለራሱ ሌላ ኦቪፒ አይደለም ሌላ ቻርጅ አይሲ ይዞ ነው የመጣው። ሌላ ጭራሽ አይሲዩ ኮምፓቲብል ብገብታችሁ ቼክ የምታደርጉት ከሳምሰንግ ኮምፓቲብል አያመጣላችሁም። እዚህ ቦርኒው ጋር ቼክ ብታደርጉ ሬድሚ፣ ኦፖ፣ ቪቮ ምናምን ሌላ ሞዴል ነው የሚያመጣላችሁ። አይሲዩ ቀየር ብሎ ያመጣዋል። ልክ እንደዚህ አይነት አማራጭ ከሌለ ምንድነው የምናደርገው ነው ኦቪፒ ጃምፕ ሶሉሽን የምናመጣው። አሁን ተቀይሯል የሚያልፍበት መስመር። የድሮ ስልኮች ሳምሰንግ ላይ ከአንድ ካፕ ወደ ካፕ ጃምፕ ብታረገው ኦቪፒ ግን ኤ15 ላይ ጃምፕ የምናረገው ራሱ አይሲዩ ላይ ነው ጃምፕ የምናረገው። እኔ አሁን አዘልዬ አይደለም የሰራሁት እኮ እዛው አይሲዩ ላይ ነው። ወደ ጎን አይደለም ሌላ አይነት ዲያግራም ነው ያለው። የራሱ ሰርቶ ነው ዲያግራም የሆነ የራሱ እንትን አለው መስመር አለው እንድሰራበት ማለት ነው። ያ በሆነ አማራጭ በማጣት ነው እንጂ የተሻለው እናንተ በምትሉት ነው። ኦቪፒ ማለት እንዳይቃጠል ሌላው አይሲ እንዳያቃጠል ኦቪፒ ያስፈልጋል። ግን አማራጭ ከሌለ ግን ከጃምፕ ውጭ በሚለው ነው እዚህ ጋር የቀጠል ነው። እንዳውም ከኦቪፒ በላይ እንዳውም መማማር የፈለግኩት እንዳውም አልገባውም እንጂ ስለ ቴምፕሬቸር ኦቨርሂት፣ ቴምፕሬቸር ሃይ እና ሎው በጣም መማር ፈልጌ ነበር። ብዙ ማውራት ፈልጌ ነበር። ሌላ ቀን አውሩ እንጂ ሰዓቱ አልቋል እኮ። ለምንድን ነው የምትሉት? ሶፊ ወይ ከማልን እየጠበቅኩት እኮ ነው። ከማል የለም እኮ እስከዛ ድረስ እንትን ማለት ነው። ሀቢብ ሚውት አድርጌ ነው እንደመቀባጥረው። በእናትህ ስንት ሰዓት እንዳወራው ወይኔ። ያሬድ ከወረደበት ደቂቃ ጀምሮ እያወራው ነው። ድገመው፣ በቃ ድገመው። አልፏል። ሀቢብ የት ነው ያለው? ሀቢብ ሰብን አስቀምጥ። እሺ አፎን ስራ ላይ ሆኜ ነው ትንሽ
ያው ቶታሊ የምለው ነገር ባይኖርም ምልህ የተረዳሁት ነገር በመጨረሻም ለሁላችንም የሆነ ሶርስ ያስፈልገናል ብዬ ነው እያሰብኩ ያለሁት። የኦቪፒው ጉዳይ ቴክናቲን አናገር ነው። ምናልባት ሰብሰብ አድርጎ ይህንን አይሲ አምጥቶ ቢያከፋፍለን ወይም ደግሞ ሌላ ሰው ይህንን ስራ መስራት የሚችል የቢዝነስ መንገድ ሊዘረጋልን የሚችል ሰው ማፈላለግ የተሻለ ሀሳብ ነው ብዬ አስባለሁ። በዚህ ዙሪያ የአይሲውን ጉዳይ እንዲህ በኦቪፒ ጉዳይ ሁላችንም ተስማምተንበታል። ያው እንደሰማሁ ነው ሁሉ ነገር መቀየር ብቻ ነው ያለበት። ያስ በትክክል ከተቻለ ደግሞ አይሲ ውስጥ ከሚገኝ ጃምፕ ካደረግን ለሰዎች ወይም ለቴክኒሻኖቹ ለከስተመሮቹ መንገር የሚኖርብን ነገራቶች አሉ። ለምሳሌ አብዛኛው ከስተመር ስለ ኖርማል ቻርጂንግ፣ ፋስት ቻርጂንግ፣ ሱፐር ፋስት ቻርጂንግ ስንት ቮልት እንደሚያወጡ ስንት ከረንት ማለት እንደ ሰፖርት እንደሚያደርጉ የሚያውቁት ነገር ስለሌለ ማንኛውም የሚያገኙት ቻርጀር ላይ እንዳይሰኩ ምክር መስጠት ይኖርብናል ብዬ አስባለሁ። እንደ አማራጭ ሆኖ ጃምፕ ካደረግ ነው ይሄንን መውደድ የምችለው። አዎ አይሲዎቹ ይምጡልን ተብሎ ደግሞ እንደመስፈርት ከተቀመጠ በብዛት ይሄዳሉ የሚባሉት የኦቪፒ ቁጥሮች ተለይተው እና ቻርጀር አይሲዎች ተለይተው ቢመጡ አሪፍ ነው። ፓወር አይሲም ጭምር አንድም እኮ ስራውን ከባድ ያደረገው ከአሮጌ ወደ አሮጌ ማድረጋችን ነው እና ሌላ ስራ እየፈለግኩ ነው ስላችሁ ነበር እና አንዳንዴ ምን መስራት እየቻልክ እውቀቱ እያለ ጊዜውን ቢኖርህ እቃው ከሌለ ኦር ደግሞ ሪፕሌስ የምታደርገው ነገር ከሌለ በጭቃት ሰራው ኦር ደግሞ ቁጭ አትልበት ራስህ። በጣም አስቸጋሪ ነው። በተለይ ሪሞት ኤሪያ ያሉ ባለሙያዎች እንዴት ዋጋ እንደሚከፍሉ በነገራችን ላይ አማራጩን ስላላገኘው ነው እንጂ በጣም ጎበዝ አሉ። ክፍለ ሀገር ላይ ዋው የሚያስብሉ ልጆች አሉ። እዛው ባላቸው ነገር ራሳቸውን ፊክስ አድርገው እንዴት ችግሮችን ፊክስ እንደሚያደርጉና ችግር ነው ብዙውን ሙያ ያስተማረውና ምናልባት የእኛ ሀገር ባለሀብት ምናልባት እናንተ አዲስ አበባ ስላላችሁ ብዙ ሰው የማግኘት ነገር አለ እንዳ ኮንታክት ብትፈጥሩ። ምክንያቱም ሞባይል ትልቅ ቢዝነስ ነው። በሚሊዮን የሚቆጠር ቢዝነስ ኦር ደግሞ በሚሊዮን የሚቆጠር ብርና ሰው በሞባይል ዙሪያ ይንቀሳቀሳል እና ለምንድን ነው ቢዝነስ ያለው ነው? ለምንድን ነው ሀብት ያ ነገር ባለሀብቶች ገብተውበት ቺፕሱ የሚመጣበት ማነው አይሲው የሚመጣበት? ለምሳሌ አሁን ቦርድ ብዙዎቻችን ቦርድ እንቸገራለን። አንዳንዴ እኮ ማነው ከመልፋት ሁሉ ቦርዱ መቀየር የሚቀልበት ጊዜ አለ። ቦርድ አሁን በደምብ ኢቭን እዚሁ ጎረቤታችን እንዲሁ ቲክቶክ ላይ ምናምን ኮንታክት ያደርጓቸዋሉ። ኬንያ፣ ታንዛኒያ ያየዋቸው እና ቦርድ ጨቅ አድርጎ ነው የሚይዙት። አንተ የምትለውን የ04 በለው 04 በለው እንዲህ እንደ ቆሎ ነው ይዞ ያሉትና ዋይኖት አሁን ቻይና እንደ ልብ አለ። ስልኩም ቻይና ወይ ህንድ ነው የሚመረተው። በአብዛኛው ህንድ ነው ወይን ሪፕሊካ የምትሰራውና ለምንድን ነው ገንዘብ ያላችሁ ሰዎች ኮርፖሬቲቭሊም ቢሆን ቦርድ የማይመጣበት? ሚኒ ቦርድ አሁን ለምሳሌ ሚኒ ቦርድ ጎመን ደርቆ ነው የሚመስለው። ሚኒ ቦርድ አይመስልም። ወይ ማይክ ይዘጋል ወይ አውሮፕላን ማነው ኤርፎን ያመጣል። በጣም የደከመ ነው። ስትቀይር ነው የምትለው። ዛሬ አሁን ከማል በአጋጣሚ የመጣችው ጊዜ ስማርት ሲክስ ነው ድምፅ ዘግቶ ነው እና የገበያ ሚኒ ቦርድ ወይ ማይኩን ይዘጋል፣ ኢዚየር ደግሞ የኤርፎን ምልክት ያመጣል እና በቃ ሳልፈልግ አይሲውን ላይኑን መከር አይቼ ነው ሰርቼ የሰጧቸው የመጣችው ሰዓት ማለት ነው። በጣም አድካሚ ነው። ሚኒ ቦርዱ ቢኖር በቃ ችግር የለውም። 1000 ብር ተነጋግረ ሚኒ ቦርዱን 500 ብር ገዝተ 500 ብር ወዲያው በ5 ደቂቃ ውስጥ 500 ብር ታገኛለህ። 5 ሰዓቱ ለ1000 ብር ከምታገኝና እንደው እንደ ቢዝነስ ብታዩት የምታገኙትን ሰዎች ቦርድ ቢያመጡ አይሲስ ቢያመጡ ምን አለበት? ይሄውና ይሄ ሁሉ ሴፍቲ ከውጭ አይደለም የሚጋዘው። ይሄ ሁሉ ግላስ እና እንትን ከውጭ ነው የሚጋዘው። እንደው ጠንከር ያለ ቦርዱ ሰው ማን ነው
ሚኒ ቦርድ ሰሆነ እዚህ ቢሰራ ምን አበጡ ከበደ ዕቃ እኮ አይደለም። በቃ የደረቀ ጎመን ብለው ገና ፒን ከአንድ ጊዜ በላይ ከላይ ብሎር አድርገበት ፒኑን ስታነሳ አምስቱም እግሮች ላጥ ነው የሚሉት አብረው። እንደዚህ ነው ወይ ነው ስራ የሚሰራው? እና ኢንዶ ሳንቲሙ ያላቸው ሰዎች አንዳንዴ ወዲያው አይደለ እንደ ሀገሪቷን የሚያጠለቀልቁት በሆነ ነገር ምን ነው የሞባይል ስፔር ፓርት ሲሆን እጃቸው ያጠረና እንደምታገኙትን ነገር እና ያሬድ በዚህ አጋጣሚ ያቺ ቅድም ያልካትን ኬሚካል እንደው ከተረፈም ቢሆን ብትጸድቅብን። ምክንያቱም እንትኑ ይሄ ቤት ቦርድ በጣም ስስ ነው። ፒሲቢው ወይንም ቦርዱ በጣም ስስ ነው እና ሙቀት እያገኘ ሲሄድ በቃ ልምጥምጥ ነው የሚለው። አስቸጋሪ ነው። አብሮ ነው ፕሪንቱ የሚነሳው። እንዴት እናርግ? እንደው ያላችሁን ነገር ብትደግፉ የኔ ሀሳብ እና በሉ ሶፊ ወይም አይቀረው። ልክ ነው። የሚያስማማ ሀሳብ ነው። ጥያቄ የለውም። ያው እንግዲህ ምን ይደረግ፣ ሰዎች እኮ ሰው እንሞክራለን። እስቲ በተቻለን መጠን እንሞክራለን። ናቲንም እናወራውና ማስተካከል የሚችልበትም ነገር ወይም ደግሞ ወደ ሀገር ውስጥ በቀላሉ መግባት የሚችልበት ነገር ካለ ለማመቻቸት እንሞክራለን። ቶሚ ከግብሩ በስተቀረ የሄዱ ልጆች አግኝቼ ነበርና ከዚህ ከናዝሬት በደንብ አለ ቦርድ በቃ ነፍ ነው ከምትቀረጠው ቀረጥ ውጭ። የሚቀረጠው እኮ ነው ከቦርዱ አቅም በላይ የሆነ ምንድን ነው ከማል አሁን የምታየው ስልክ የምታየው ጫማ ሁሉ እኮ በህገወጥ ነው። መንግስት ሳይቀረጥበት የሚያስገባው ሳይቀረጥ ነው እንዳለ። ይሄ ከዱባይ የሚመላለስ ነጋዴ የቱን ነው ቀርጦ የሚያስወጣው? እንዳለ ሳይቀረጥ አይደል የሚገባው? ባዶ እኮ ነው። ምንድን ነው ለእንትን ሲሆን አልታሰበበትም እንጂ ያቺ ቦርድ የምጠልፍበት ሚንስ ይጠፋል ብዬ አላስብም። የኤሌክትሮኒክስ ታክሱም ትንሽ ለየት ሳይል አይቀርም። በሌክዠሪ ካታጎሪም ስለሚገባ እንደዛ ሊሆን ይችላል። ግን ያልፋል ነው እያልኩ ያለሁት። 500 ሱሪ በቦንዳ ታስሮ እያለፈ ቦርድ እንዴት? አንተ እኮ 20 ቦርድ በኪስ ይዘህ ማለፍ ትችላለህ። አዎ አንድ እሱም ነው። ሌላው ደግሞ በዚህ ዘርፍ ላይ ራሱ ትክክለኛውን ፍቃድ ይዞ ቢሰራ ሰው ያለ አልመሰለኝም። አሁን የኛ አክሰሰሪ አቅራቢዎች ራሱ ከሆነ ነገር ጋር ሳልቫ እያደረጉ እየተለጣጠፉ ነው የሚያመጡት መሰለኝ እንጂ ራሱን በቻለ በእንደዚህ አይነት አክሰሰሪ ፍቃድ ኢምፖርተር ቢኖርና እንደ ልቡ ማስገባት ችሎ የዚህን የህዝብ ጥያቄ ቢመልስ፣ የቴክኒካል ጥያቄ ቢመልስ በጣም አሪፍ ነበር። ጀስት እነሱ ሌላ ቦታ ነው ያሉት፣ ከበርድና ግላት ጋር ነው ያሉት። ቶሚ ምትለን ሀሳብ ካለ? እንዴት አመሻችሁ? ሰላም ብያለሁ። ሰላም ምሽት ቶሚ። ሁሉ ሰላም? እንዴት ነው ቶሚ? ሰላም ነው? እግዚአብሔር ይመስገን ሁሉ ሰላም ነው። ያነሳችሁት ሀሳብ አሪፍ ነው። ትንሽ ማሻሻያ የተደረገ ይመስለኛል። በጣም ደስ የሚል ነገር ነው። ባለፈውም ትንሽ ሳንግባባ የወጣንበት ጉዳይ ነበር። አሁን ግን ዛሬ ላይ የተወሰነ ወደ መግባባቱ መምጣቱ በጣም ደስ ይላል። ኦቪፒ ያው የሚያጣላ አይሲአር አይደለም፣ ሲጀምር ይታወቃል። ጥቅሙም ስራው ምን እንደሆነ ይታወቃል። ኦቨር ቮልቴጅ ፕሮቴክሽን ነው። ባትሪ ላይ ደግሞ አንደር ቮልቴጅ ፕሮቴክሽን ሊጠቀሙ ይችላል ተብለናል ባለፈው። ሊቲየም አዮን ባትሪ ላይ አንደርን ይጠቀማሉ። አይሲያችን ላይ አይሚን ቦርዱ ላይ ሜይን ቦርዱ ላይ ደግሞ ኦቪፒ ይጠቀማሉ ማለት ነው። እና መጀመሪያ አይሲው ራሱ ፐርፐዝሊ የተቀመጠው ለምንድን ነው? አይሲስ ማለት ራሱ ምንድን ነው የሚለውን ሞር ግንዛቤ ሲኖረን ነው የምንሰራቸው ስራዎች ላይ ጥንቃቄ እያደረግን የምንሄደው ማለት ነው። አይሲ ማለት ኢንቴግሬትድ ሰርኪዩት ነው። ኢንቴግሬትድ ሰርኪዩት ማለት በጣም ብዙ
ነገር በውስጡ የያዘ ማለት ነው። ሰርኪዩት ማለት ብዙ ነገር በውስጡ አለ ማለት ነው። ያውም ኢንቴግሬትድ የሆነ ማለት ነው። ከአይሲዩ በፊት ግን አይሲ ራሱ የተሰራበትን ነገር ብንመለከት እንኳን ትራንዚስተርን ነው የምናገኘው ማለት ነው። ትራንዚስተር 3 እግር ብዙዎቻችሁ የምታውቁት ነው። ትራንዚስተር የሚባል ኮምፖነንት አለ። 3 እግር አለው። ቤዝ ኢሚተር ኮሌክተር ተብሎ ማለት ነው። እና ብዙ አይነት ትራንዚስተሮች አሉ። ፌት አለ፣ ቢጄቲ አለ። ብዙ አይነት ትራንዚስተሮች መጥቀስ እንችላለን። ነገር ግን ትራንዚስተር ከተፈጠረ በኋላ ነው ብዙ ስራዎችን አምፕሊፊኬሽን፣ ስዊች ማድረግ፣ ኮንትሮል ማድረግ፣ ሬጉሌት ማድረግ ምናምን የተጀመረው ማለት ነው። እና ትራንዚስተሩ ደግሞ የተሰራበት ደግሞ ከምንድን ነው? ኮምቢኔሽን ኦፍ ዳዮድ ነው። ባለፈው ገረፍ እያደረግነው ነበር ማለት ነው። እና ዳዮድ ደግሞ እንደምታውቁት ፎርዋርድ ቢያዝድ የሚሰራ በአንድ ሳይድ ብቻ ከረንት የሚያሳልፍ ኮምፖነንት ነው። እና አንዳንዴ ስልካችን ላይ ስንቸገር ዜነር ዳዮድ ፎርዋርድ እንዲሰራ ተደርጎ ቀጥታ ከባትሪ ኮኔክተር ጋር ሞዲፋይ የምንሰራበት ኮምፖነንት ማለት ነው። ለማስታወስ ያክል ማለት ነው። እና ያ ኮምፖነንት ምንም ፈጠረልን? ዳዮዱ ትራንዚስተሩን ፈጠረልን ማለት ነው። ትራንዚስተሩ ደግሞ ምንም ፈጠረልን? ኮምቢኔሽን ኦፍ ትራንዚስተር ደግሞ አይሲን ፈጠረልን ማለት ነው። እንግዲህ ተመልከቱ፣ ኮምቢኔሽን እየጨመሯቸው ብዙ ስራ ይሰራል። እንዳልኳችሁ ትራንዚስተር አምፕሊፋይ ያደርጋል፣ ኮንትሮል ያደርጋል፣ ስዊች ያደርጋል። እናንተ ሳትነቁት ራሱ በተወሰነ መልኩ ሲግናል እየሰጣችሁት ብቻ ነገሮችን እንዲያከናውን ይረዳናል ማለት ነው። አይሲ ሲሆን ደግሞ ቶታሊ በቃ ከአእምሯችን በላይ የሆኑ ስራዎችን ነው የሚሰራው። ኦልሞስት ማሰብ የሚችል ተደርጎ ማለት ነው። ነገሮቹን ቴምፕሬቸሩን ሴንስ ያደርጋል፣ ከረንቱን ሴንስ ያደርጋል፣ ቮልቴጁን ሴንስ ያደርጋል። በጣም ብዙ ነገሮች ነው ኢንቴግሬትድ ሰርኪዩት በመሆኑ ማለት ነው። እንዲያውም ሚሊየንስ ኦፍ ትራንዚስተር በውስጡ ይገኛሉ ተብሎ ይታሰባል። እና ይሄን አይሲ በጣም በቃ ቀለል አድርገ ባይፓስ ላድርገው ብለህ መነሳት ማለት አንዳንዴ ስለ አይሲ ወይ ደግሞ ስለ ኮምፖነንቶች ካለማወቅ የመነጨ ነው ብዬ ነው የማስበው። እና ባለፈውም በጣም ያዘንኩትኝ አንድ ልጅ ገብቶ ኦቪፒን ቀለል ባለ ጃምፐር ሪፕለስ ልናደርገው እንችላለን የሚል ነገር ተነሳ። ኖ ፐርፐዝሊ ፋብሪካው የሰራው ኮንትሮል እንዲያደርግ ፕሮቴክት እንዲያደርግ ነው። እና እንዴት ጃምፐር ሊተካው ይችላል የሚል ነገር ሳነሳ ኖ ጃምፐር የምንጠቀመው ጃምፐር ማተር ያደርጋል የሚል ነገር ተነሳ። ማተር ማለት ጃምፐር ማለት በጣም ኖርማል ጃምፐር አይደለም የምንጠቀመው፣ የጆሮ ስፒከር የምንጠቀመው አይነት ጃምፐር ነው፣ ቀጭን ነው ምናምን የሚል አይነት ፋላሲ ሲሰሩ ነበር ማለት ነው። እና ይሄ ቶታሊ ሮንግ ነው። ለምን አይሲን በጃምፐር ልንተካው አንችልም? አይሲን በጃምፐር ልንተካው አንችልም። ኢቭን ደግሞ ጃምፐሮቹ የጃምፐሩ መወፈርና መቅጠን እንዴት ነው ፕሮቴክት ሊያደርግ የሚችለው? ኦኬ አንድ ፊውዝ ለምሳሌ ብንወስድ እንደምታውቁት ፊውዝ ኦቨር ከረንት ፕሮቴክሽን ነው። እና የድሮ ስልኮች ላይ ተመልክታችሁ ከሆነ ፊውዝ አለ፣ ኢንዳክተር አለ፣ ዳዮድ አለ። እና ፊውዛ ልክ ስትቃጠል ወይ በሊድ እንሞላታለን። በሊድ ሞላችሁት ማለት ኦቨር ከረንት ቢመጣም ቀጥታ ነው የሚያልፈው እንጂ አይበጠስም ማለት። ያኔ እኛ እያደረግን የነበረው ምንድነው? ቀጭን ሽቦ እንፈልግና ፊውዝ ስናጣ ያን ጃምፕ እናደርገዋለን፣ ጃምፐሩ እንጠቀማለን ማለት ነው። ቀጭን ሽቦ እንጠቀማለን ኦቨር ከረንት ሲመጣ ሽቦ እንድትበጠስ ማለት እና ኦቪፒ ላይ ግን ቀጭን ሽቦ መጠቀምህ ወፍራም ሽቦ መጠቀምህ ከቮልቴጅ ጋር የሚያገናኘው ነገር የለም። ከከረንት ጋር ነው። ኦቨር ከረንት ፊውዝ ፕሮቴክት የሚያደርገው ምኑን ነው? ኦቨር ከረንት ፕሮቴክሽን ነው። እና ይሄ ግን ኦቪፒ ግን ኦቨር ቮልቴጅ ፕሮቴክሽን ነው። ስለዚህ አዘሴም ታይም ደግሞ እሱ የሚሰራው ተጨማሪ ስራዎች አሉ እኛ ማናቃቸው። ሬጉሌት ሊያደርግ ይችላል። ቴምፕሬቸርም ሌላም ነገር ሊቆጣጠር ይችላል። ዲዛይኑን ዳታ ሺቱን ሞር ብናየው ብዙ ነገሮች ሊያሳየን ይችላል ማለት እና በቀጭን ሽቦ ቀጭን ወፍራም ሽቦ ምናምን ተብሎ አይሲዩን በዛ መንገድ እንዲታለፍ አይነት ሀሳብ ተነስቶ ነበር እና ይሄ ፍጹም ስህተት ነው። ከሳይንስ ከሎጂክ ውጪ ነው።
የምናሳያቸውም የሚሰሙንም ልጆችም ወደ ሳይንሱ ወደ ሎጂኩ ቢመጡ በጣም አሪፍ ነው እና በተቻለን አቅም አሁን የመጣችሁበት አካሄድ አክሰፕተብል ስለሆነ ይሄን እያሰፋ ነው ብንሄድ አሪፍ ነው። ተርሚስተር ላይ ምናልባት ሬጂስተር ላይ ከዚህ በፊት ተነስቷል። በእርግጥ ግን ተርሚስተር የሬጂስተር አይነት ዘር ያለው ሆኖ ነገር ግን ምንድነው ተርማል እና ሬስታንስ ነው አንድ ላይ ሁለቱ ተደባልቀው የሚሰሩት ማለት ነው። ቅድም የጠየቀ ሰው ስለነበር ነው እና ሁለቱ ቴምፕሬቸር ዲፔንደንት ሬጂስተር ማለት ነው። ተርሚስተር የምንለው ፒቲሲ እና ኤንቲሲ የሚባሉ አሉ። ፒቲሲ ማለት ፖዘቲቭ ቴምፕሬቸር ኮፊሽንት ነው። ኤንቲሲ ደግሞ ኔጌቲቭ ቴምፕሬቸር ኮፊሽንት ነው ማለት ነው እና ልክ ቴምፕሬቸር ሲቀንስ ሬዚስታንስ ቫሉ ይቀንሳል ማለት ነው። ልክ ቴምፕሬቸር ሙቀት በሚጨምርበት ሰዓት ፒቲሲ ደግሞ ሬዚስታንሱን ይጨምራል ማለት ነው እና ስልካችን ላይ ምንም እንኳን ተርሚስተሮቻችን 100 ኬ ቢሆኑ ግን ምን ያደርጋሉ ማለት ነው ቴምፕሬቸር ዲፔንደንት ስለሆኑ ሬዚስታንሳቸውን ከሙቀቱ ጋር ተያይዞ ይጨምራሉ ይቀንሳሉ ማለት ነው እና በዚህ መልኩ ነው ቫሪያብል ሬጂስተር እንዳልኳችሁ ከዚህ በፊት ቴፕ ላይ ሬዲዮ ላይ እንደዚህ አጀስት የምናደርጋቸው አሉ። ወይ ደግሞ ቮሊዩም ዳውን ስንቀንስ ወይ ደግሞ ቮሊዩም አፕ ስናደርግ እነዛ ሬጂስተሮች ናቸው ቫሏቸው የመቀነስ የመጨመር ማለት ነው እና ይሄ ግን ሬዚስታንሳቸው የምንጨምረው ማኑዋሊ ነው እኛ ቫሪያብል ሬጂስተር ስለሆኑ ማለት ነው። ወይ ደግሞ ቫሏቸው ሊቀያየር የሚችል ማለት ነው። ፊክስድ ቫሉ ከዚህ በፊት እንዳነሳውላችሁ ፊክስድ ቫሉ የሚባሉ ሬጂስተሮች አሉ። አንዴ ቫሏቸው ከተጻፈ በኋላ ቶሌራንስ ነው እንጂ ያላቸው እኛ መጨመር መቀነስ አንችልም። ይሄ ግን ቴምፕሬቸር ዲፔንደንት ሬጂስተሩ ግን ቴምፕሬቸሩ ነው ሬዚስታንሱን እንዲጨምርና እንዲቀንስ የሚያደርገው ማለት ነው እና እነዚህ ምን ላይ ልናገኝ እንችላለን? ሊቲየም አዮን ባትሪ አሁን የሞባይል ባትሪ እና አክቹዋሊ የኢቪ የኤሌክትሪክ መኪና ላይ ተመሳሳይ ባትሪ ነው የሚጠቀሙት እና ሊቲየም አዮን ባትሪ የምንጠቀመው እዛ ውስጥ ተርሚስተር አለች። ኦቨር ቮልቴጅ ፕሮቴክሽንም ሊጠቀሙ ኦቪፒም ሊጠቀሙ ይችላሉ ባትሪው ላይ ማለት ነው። ኦቪፒ ሊጠቀሙ ይችላሉ ወይ ደግሞ አንደር ቮልቴጅ ፕሮቴክሽንም ሊጠቀሙ ይችላሉ እና እልክልሃለሁ ከማል የሆነ ፒክቸር አለ እንዳላበዛባችሁ ጨምሩበት። እሺ ኦልሬዲ የባለፈውን የቴምፕሬቸር ክላስ ያልነበራችሁ ሰዎች ናቸው አሁን ስለ ቴምፕሬቸር እየተነገረ ነው ያለው እና ታብታብ አድርጉ ሁላችሁም እዚህ ላይ ያሉትን ልጆች እነዚህን ማብራሪያዎች የሚሰጧቸው ልጆች ፎሎ አድርጓቸው አበረታቷቸው ቪዲዮዎች ይስሩላችሁ በዚህ ጉዳይ ላይ ዲቴል የሆነ ቪዲዮ ይስሩላችሁ ጠቃሚ ስለሆነ 65 ይታየኛል ኤቭሪዋንን ፎሎ አድርጋችሁ አበረታቱ ሌላ መላችሁ ነገር የለም ምክንያቱም እዚህ ጋር ሰዓቱን ሰውቶ ከናንተ ጋር ያለው ይሄ ቴክኒሻል እናንተ ላይ የሆነ ነገር ቫሊ ያደርጋሉ ብሎ ነው የሆነ ነገር ለናንተ ጨምራለሁ ብሎ ነው የተሻለ ነገር እነግራችኋለሁ ብሎ ነው ከሚያውቀው ላይና እናንተ ፎሎ እና ቤቱ ላይ ገብታችሁ ቪዲዮቹን ላይክ ያደርጋችሁ ያያችሁ ብታግዟቸው እነሱንም በጣም ቆንጆ ኖራችኋለሁ። እስቲ ፎቶውን እንየው። እስቲ ይታያል ቴዲ ቶሚ አዎ ይታያል ከማል ይታያል
ልቀውና ልቀይረው። አዎ ይታያል። ከማል አሪፍ ነው። አይ ቅድም ስለተነሳ ኦቪፒው 5 ቮልቱ እንዴት ይገባል የሚለው ሲምፕሊፋይ፣ አንዳንዴ እኛ ሞር ገለጻ ላይ ሀሳቡን በደንብ ላንገልጸው እንችላለን እና ምስሎች ደግሞ ራሳቸውን ስለሚገልጹ በሚል ነው ይህን ኢሜጅ ያው የምታውቁት ኢሜጅ ነው፣ ግን አንዳንድ ልጆች የማያውቁት ካሉ ጀስት ለማሳየት ያክል ነው። 5 ቮልቱ ቤት በኩል ይገባል፣ በኮኔክተር በኩል አድርጎ እነዚህ ካፖችን ነክቶ በሬስተር በኩል ያልፋል። ከዛ ትራንዚስተሩ ጋር ይመጣል። አንደኛው ደግሞ ቀጥታ ኦቪፒ ጋር ነው የሚመጣው እንዳያችሁት 12 እግሩ ጋር ማለት ነው እና ኤል ሼፕ ምናምን የሚሏት እዚህ ጋር ነው እንደምታዩት ማለት ነው፣ ባይፓስ የሚደረገው ማለት ነው። እና ምንም የተለየ እዚህ ጋር ነገር የለም። ባይፓስ ስናደርግ ጀስት ዝም ብሎ ሾርት ማድረግ ነው እና ኢንፎርማል የሆነ አሰራር ነው። እንደተባለው በጣም ከተቸገርን ልንጠቀሙ እንችላለን። ከተቸገርን ግን አድቫይዘብል አይደለም፣ ወይ ደግሞ ብዙ ጊዜ አይመከርም። ለምን ያ ሰው ስልኩን ብዙ ብር አውጥቶ ነው እንደምታውቁት፣ ትንሽ ኃላፊነት ሊሰማን ይገባል። አንድ ሰው 50 ሺህ ብር 20 ሺህ ብር 30 ሺህ ብር አውጥቶ ገዝቶ ጀስት በቃችን ሶሉሽን ስለምናውቅ ብቻ መጠን ወጋ ወጋ አድርገን እንሰጣለን። ከዛ በኋላ ሌላ ችግር ውስጥ አያችሁት። ከኦቪፒ በኋላ የሚገባው ቀጥታ ቻርጂንግ ኮንትሮል አይሲ ውስጥ ይገባል ማለት ነው እና መሀል ላይ የምታዩት ጥቁር ፒንክ እቺ ሲፒዩ ላይኗ ማለት ነው። ከሲፒዩ በፊት ትራንዚስተር አለ እንደምታዩት ማለት ነው እና ትራንዚስተሩ ነክቶ ነው ወደ ቻርጂንግ ኮንትሮል አይሲ የሚገባው ማለት ነው። ወደ ሲፒዩም ይሄዳል፣ አት ሴም ታይም ወደ ቻርጂንግ ኮንትሮል አይሲ ይሄዳል እና አደጋው የከፋ ነው እና ሌሎችንም ንብረት እንዳይወድም ወይ ደግሞ እንዳይባክን ብንጠነቀቅላቸው መልካም ነው። በተወሰነ መልኩ እናብራራዋለን ወይ ጊዜ ሲኖረን በሰፊው ይሄን ራሱ ዲያግራም እናብራራዋለን። ጨምሩበት እነ ሶፊም ሌሎቻችሁ። የባትሪዋን ፒክቸር ላድርግልህ። ይሄ ደግሞ ባትሪያችን ውስጥ የሚካሄደው፣ በነገራችን ላይ ቢኤምኤስ ባትሪ ላይ ብዙ ፕሮቴክሽን ይካሄዳል። ባለፈውም እያነሳን ነበር። ቢኤምኤስ አክቹዋሊ ኢቪ ላይም ይሄ ነገር ይኖራል። ምክንያቱም አብዛኞቹ የሚጠቀሙት ባትሪ ሊቲየም አዮን ባትሪ ስለሚጠቀሙት ቅድም እንዳልኳችሁ ማለት ነው እና ይህም የሚጠቀመው ሊቲየም አዮን ባትሪ ነው። እነዛ ኢቪው ላይ ወይ ደግሞ የኤሌክትሪክ መኪና ላይ ብዙ ሴሎችን አንድ ላይ ፓራራል ሲሪስ እያደረጉ ቮልቴጁ እንዲጨምር ከረንቱ እንዲጨምር እያደረጉ ብዙ ቮልት እንዲወጣ ያደርጉታል። እዚህ ላይ ግን የሚጠቀሙት አንድ ሴል ነው። ያው በኬሚካል ሪያክሽን ነው ታውቃላችሁ፣ ባትሪ የሚሰራው ውስጡ በኬሚካል ሪያክሽን ነው የሚሰራው እና እዚህ ውስጥ እንደምታዩት እዚህ አንገቱ ላይ የባትሪ አንገት ላይ የተጠቀሟቸውን ኮምፖነንት ብናይ እንኳን በጣም ብዙ ነገር ነው የምንረዳው ማለት ነው እና ከላይ ስናይ ጥቁሩ ኢንፑት ኔጌቲቭ ማለት ነው፣ ቀዩ ፖዘቲቭ ነው እንደሚታወቀው። የታችኛው እቺ ሳፋ ብላ የምትታየው ጥቁሩ ማለት ነው፣ እሱ እንዳልኳችሁ ኔጌቲቭ ነው። የመጀመሪያ ላይ ከላይ ያለችዋ ስልካችን ላይ የምንሰካው ነው። ይሄ ግን ከዋና ከሴሉ ጋር የሚገናኘው ኔጌቲቭ ነው። ከታች ደግሞ የምታዩት ባትሪ ኮኔክተር ፖዘቲቭ ፖይንት የምትለዋ ፖዘቲቭ ነው። ከላይ ደግሞ ሰፋ ብላ መደቡ ሲልቨር ነገር ያለው ባትሪ ኮኔክተር ማይነስ ፖይንት የሚለው ሁለቱ መሰረታዊ ናቸው። ከዛ በኋላ ግን ቅድም ያልኳችሁ ምን አለ በፒንክ ከለር ይመስለኛል ፒቲሲ ሬዚስተር የምትል ትታያችኋለች። አያችሁ እዚህ ጋር ምን ተጠቀመ? ፒቲሲ ቅድም እንዳልኳችሁ ተርሚስተር ተጠቀመ ማለት ነው። ተርሚስተር ተጠቀመ። ነገር ግን ምንድን ነው ቴምፕሬቸሩ በሚጨምርበት ሰዓት ፖዘቲቭ ቴምፕሬቸር ኮፊሽንት ነው ስላልኳችሁ፣ ቴምፕሬቸር በሚጨምርበት ሰዓት ሬዚስታንሱን አብሮ ይጨምራል። ለምሳሌ ቴንኬ ከሆነ ወደ 15 ኬ ሊያድግ ይችላል ማለት ነው። ኤግዛምፕል ነው ባይዘው የሰጠኋችሁ። ሬዚስታንሱን እየጨመረ ይሄዳል።
እነዚህ ሬዚስተሮች ባይዘዌ ካውያ ይዛችሁ ወይም ሙቀት ያለው ነገር ይዛችሁ ብታስጠጓቸው ሬዚስታንሳቸውን በሜትር ብትለኳቸው እየጨመረ ይሄዳል ማለት ነው። እና ኤሌክትሮኒክስ ላይም እነዚህ ነገሮች አሉ ማለት ነው። እና ከታች ሌላ ሾርት ሰርኪዩት ፕሮቴክሽን ደግሞ አለ። ኤስሲፒ አይሲ የሚባል ማለት ነው። እዛ ላይ ይሄን ይጠቀማሉ። ቢኤስአይ የምታውቁት ነው፣ ባትሪ ሳይዝ ኢንዲኬተር ወይ ደግሞ የቴምፕሬቸር ማለት ነው። ይሄ ፐርሰንቴጁን የምናይበት ማለት ነው። ሌላ ኦቪፒ ያው አንዳንዴ ባትሪው ላይ ባትሪ ውስጥ የምታዩትን አይሲ ሊጠቀም ይችላል። ኦቪፒ አይሲ ማለት ነው። ወይ ደግሞ ኦቪፒ አይሲ ቦርድ ላይ የሚጠቀም ከሆነ እዚህ ጋር ደግሞ አንደር ቮልቴጅ ፕሮቴክሽን፣ ቮልቴጅ ኢቭን ሲያንስ እንኳን አይፈለግም፣ ችግር ያመጣል። ኦቨር ሲሆንም ሰርጅ የተለያየ ነገር ሊያመጣ ስለሚችል ሁለቱንም ነው ፕሮቴክት የሚያደርጉት፣ በአንደሩም በኦቨሩም ማለት ነው። እና ኦቨሩ ምንድን ነው የሚመጣው ስንል ከረንት ሳይሆን ምንድን ነው ቮልቴጅ ነው ማለት ነው። ስለዚህ ይሄ ፕሮቴክት የሚያደርግልን ቮልቴጅ ነው። ከረንትን ደግሞ ፕሮቴክት የሚያደርጉ ሌላ ኮምፖነንቶች አሉ፣ ቅድም እንዳልኳችሁ ልክ እንደ ፊውዝ አይነት ማለት ነው። እና ባትሪ ላይ በተወሰነ መልኩ ይሄን ይመስላል። ሌላ ጥያቄ ሀሳብ ያለው ሰው ከታች ያስቀምጥ። እንደተነሳው የኦቪፒ እና ከባለፈው ከተርሚሲየም የቀጠለ ክላስ ነው ዛሬ ቶም ያብራራለን። ከታች እስቲ ያልገባችሁ ሀሳብ ካለ እንዲያብራራው ድጋሚ የምትፈልጉት ወይንም ከሪም ኢዮብ የምትሉት ነገር ካላችሁ ማይካችሁ ክፍት ነው። ኒጃ ሀሳብም ካላችሁ ችግር የለውም። እሺ ከተነሳው ሀሳብ ላይ ግልጽ ያልሆነላችሁ ነገርም ጻፉ። ኦኬ። እንዲሁም ቀጣይ ስለምን ማብራሪያ ይሰራላችሁ የሚለውንም አስቀምጡበት። እሺ ከማል ይሰማል? አዎ ይሰማል። ዮባ ሀሳብ ነው ያለኝ፣ ሀሳብም ጥያቄ ያለኝ። ሁዛን በኢንቦክስ አውርቼው ነበረ። ስለ ኮርሱም አዲስ ነገር እጠብቃለሁኝ። አይ ቲንክ ያወራህ ይመስለኛል፣ አንተንም እያወራንበት ነው ብሎኛል። ጥያቄን አሁን ለሁሉም ለማንሳት ስላልፈለግኩ ነው፣ ፕራይቬት ስለሆነ። ሌላው አሁን እያደረጋችሁት ያሉት ነገር በጣም አሪፍ ነው። ከታች ላለነው መልእክት ማስተላለፍ እፈልጋለሁኝ። እዚህ ላይ ያሉት ሰዎች ሁሉ ጊዜያቸውን፣ ገንዘባቸውን፣ ኢቨን እውቀታቸውን ኢንቨስት እያደረጉ ነው እኛ ላይ እና ሰፖርት ብናሳያቸው መልካም ነው ብዬ አስባለሁኝ። ሰው ካለው ቢሰጥ መልካም ነው፣ በባዶ ከምንሸኛቸው። ኮርስ ያልወሰዳችሁ ሰዎች ኢቨን እኔም አልወሰድኩም እየጠበቅኩ ነው። ኮርስ ብንወስድ የምንጠቀመው እኛ ራሳችን ነው። እነዚህ ሰዎች ለረጅም ዓመት ሰርተውበት ካገኙት ልምድ ነው የሚያካፍሉን። ለምሳሌ እኔ በትምህርት ብዙ አሳልፌያለሁ። በራሴ ብማረው አውቀዋለሁ፣ መማር እችላለሁ፣ አይከብደኝም። ግን ከሚያውቁ ሰዎች መማር የሚወስድብንን ታይም ያሳጥርልናል፣ በቶሎ ውጤታማ እንድንሆን ማለት ነው። ይህን መልእክት ማስተላለፍ እፈልጋለሁ እና ኮርሱን ጠብቀዋለሁ። ቴንክ ዩ። ኮርሱ የትኛው ነበረ ዮባ? ሁዛን አውርቼዋለሁኝ። ምንድን ነው ያለኝ? ገና እያወራንበት ነው። ላይፍ ታይም አይሆን የሚለውን እያወራንበት ነው። ግን ላይፍ ታይም ቢሆን ለእናንተ ጥሩ ነው የሚል መልስ ሰጥቶኛል። እኔ ካለሁበት ርቀት አንጻር ከአዲስ አበባ ርቅ ያለው አሁን ባለሁበት ቦታ ለመማር ስለፈለግኩኝ ኮርሱ አሰጣጥ የኦንላይን ነው ብለው። ምን አልከኝ? ስለ ኦንላይን ነው። በአካል አላዘጋጀንም ብሎኛል። ያው የአካል የለም ለጊዜው። ሁላችሁም ስራ ላይ ስለሆናችሁ የአካል ለማዘጋጀት ይከብዳል አውቃለሁ። ኦንላይን ሲሆን ደግሞ አንደኛ ላይፍ ታይም ነው ወይ ቪዲዮ ኦር ደግሞ ሊንክ ብቻ ተልኮ ለሆነ ታይም ፍሬም ተሰጥቶት የሚቆይ ነው ወይ የሚል ጥያቄ ጠይቄለት ገና እያወራንበት ነው የሚል ምላሽ ነው የሰጠኝ። ዮባ የኮርስ ጉዳይ ከሆነ በሆኑ በተወሰኑ ነገሮች ነው ኮርስ የሚዘጋጀው። እስካሁንም ያሉ አይነት ኮርሶች አሉ።
ከቤዚክ አንስቶ እስከ አድቫንስድ የተዘጋጁ ኮርሶች አሉ። ስቲል አሁን እየተሸጡ አሁን እያስተማርንባቸው ያሉ እና እኛም ተምረን ሪዛልታቸውን ከዚህ በፊት ያየናቸው የኦንላይን ኮርሶች አሉ። እንትና ከሚልህ ውጭ ያ አዲስ እና ተጨማሪ ነው። አሁን የነገረ ያው አፕዴትድ ቨርዥን ሌላ የተዘጋጀ ነው የሚኖረው። ያ ነው እንጂ አብዛኛዎቻችን እዚህ ላይ ስክሪን ላይ የምታያቸው ልጆች የወሰድነው ኮርስ አለ በአንድ አይነት ቋንቋ እንድንግባባ ያደረገን ማለት ነው። እዚህ ቤት ውስጥ ሶፊም በለው ሌሎችንም በለው ከሪም፣ እኔ፣ ሌሎችም ልጆች እዚህ ላይ ከታችም ያሉ ልጆች የወሰድነው ኮርስ አለ። ገብቷል። እነዚያ ኮርሶች ስቲል አሉ፣ እየተሸጡ ነው። ስቲል ሰው እየገባቸው እየተማሩ ነው። በጣም ህይወት ቀያሪ ሆኖ ያገኘዋቸው ማለት ነው። እነዚያ ኮርሶች አሉ ስቲል፣ ግን ደረጃ በደረጃ የተዘጋጁ ናቸው። ቤዚክ አሉ፣ ከመጀመሪያ ከኮምፖነንቶች ስም አንስተ እስከ ሪቦሊንግ ድረስ ያሉ በቤዚክ ደረጃ። ከዛ ስፔሲፊክ ደግሞ ስለ አይሲዎች እና ስለ ሲስተማቸው በቃ እሱም ብቻ ደግሞ የሚያካትት በስልኮች ሞዴል ላይ ተመርኩዞ የተዘጋጀ ሁለተኛ ስፔሻል አፕግሬድ አለው። ፕሮ ቨርዥን ደግሞ አለ መጨረሻው፣ በጣም ትልቅ ዴድ ስልኮችን ብቻ የምትሰሩበት። በእንደዚህ ተከፋፍሎ የተቀመጠ ነው ኮርሱ። አሁን ብዙዎቹ ኦንላይን ይመጡና የመጀመሪያውን ብቻ ይማሩና ውጭ ይላሉ። በእነሱ ቤት ጨርሰው ተምረዋሉ። በቃ ገብቷል። ቤዚኳን ብቻ ይወስዳሉ። አንድ ወር ከ15 ቀን እሷን ካጠኑ በኋላ በቃ ክላስ አልቋል። ወይም ደግሞ ጠጋኝ አይደለህም፣ ጠጋኝ አይደለህም ገና። እሱ እንዴት በቃ ኮምፖነንቶቹን ስሞች እንድትለየና እያንዳንዱ ሪዲንጋቸውን ምን ይመስላል የሚለው ለማወቅ ብቻ ነው የሚረዳ። እና ሪቦል ደግሞ ማድረግ ከፈለግ ትንሽ የስልኮችን ሪቦሊንግ ስላለው ኮርሱ ላይ እንድትሰሩ ነው። ቱ ላይ በጣም የተዘጋጀ አለ። መጨረሻው ደግሞ ሌቭል ላይ ዴድ የሆኑ ስልኮችን 00 አንብበው ወይም ደግሞ ምንም አይነት ፓወር የሌላቸውን ስልኮች ስለማብራት የሚሰራ ደግሞ የመጨረሻው ሌቭል አለ። እሱ በጣም ኮስቱም ሃይ ነው እና የመጨረሻ በቃ ፐርፌክት አንተ ብቃት የቱ ጋር እንዳለ ራስን የምትዳኝበት ኮርስ ነው እና በደንብ አድቫንስድ ነው። በጣም አድቫንስድ ነው። እጅ ላይ የተቀመጡልን ዝግ ስልኮች ሰብስበ የምትሰራበት ኮርስ ነው እና በዚህ ደረጃ የተዘጋጀ አለ። አንተ ዝግጁ ስትሆን ብቻ እዚህ ውስጥ ያላችሁ ሰዎች ዋንን የጨረሳችሁ ቱን የጨረሳችሁ ሶሪን አሳዳችሁ መጨረስ እንጂ ያለባችሁ ዋንን ተምራችሁ ቁጭ ብላችሁ ዛሬ ላይ ይሄ የሚወራው ወሬ ልክ ይሄንን ኮርስ አሁን አዘጋጅተው አሁንም ላይ እያሰሩ በተግባርም አለ። ይሄ አሁን ምልህ ነገር በተግባር እያስተማሩ ያሉ ልጆች አሉ። በተግባርም ያለው ድረስ በጣም ለመግባባት አሁን ቶም የሚያወራውን ነገር በጥቂቱም ቢሆን እዚህ ላይ ያለን ልጆች በጣም የገባን ልጆች አለን። ከአንዳንድ ሲነግረን ሀሳቡ የሚገባን ልጆች አለን። ገና ስዕሉን ደግሞ ዛሬ ገና ያየነው ልጆች አለን። የምን ስዕል እንደሆነ ራሱ ዛሬ ያየ ልጆች አሉ። እዚህ ውስጥ ከ60 ምናምኑ ሰው ውስጥ ከግማሽ በላዩ ዛሬ ነው ስዕሉ ያየው እና ልክ ይህም እንዳለ ሆኖ ራሳችንን ከጊዜው ጋር እናስኪድ የምንላችሁ በአሁኑ አይነት ኮርሶች ነው። በቃ አመታትን የፈጀ ኮርስ ነው። ባይዘዌ በጣም ብዙ ወጪ የወጣበት ኮርስ ነው። በብዙ ዶላር የተገዛ ኮርስ ነው አሁን እኔ የምነግራችሁ እና ኮርሶች ላይ ኦንላይንም ተገኘ በተግባርም ተገኘ በተገኘበት መማር ነው በቃ ለአንተ ያለ አማራጭ። ስራውን የምትሰራው ከሆነ እና ከስራው ጋር አብረህ የምትኖር ከሆነ ይሄ ብቻ ነው። ሌላ ለእኔ ምንም የሚታይ ነገር የለም። ስለ ኦቪፒም ስለ ሌላም ኬዞች አንስተን አሁን እዚህ ጋር እንደ ኢሹም እንደ መወያየም እንደ ክርክር የምናደርጋቸው ለምንድን ነው? ልክ ስዕሉን ዛሬ እንዳየው ሰው ጃምፕ ማድረጉን ትላንትና ሰምቶ ወደ ተግባር የገባ ሰው አለ። ገብቷል። የኦቪፒን ጃምፕ ትላንትና ሰምቶት አንድ ስልክ ሰርቶ የተሳካለት ሰው አለ። እስቲል ነው እሷን በቃ እንደ ቋሚ ህግ ይዞ የሚሄድ ሰው አለ። ያንን ለማስተካከል ሲባል ነው በየጊዜው ይሄ ትክክል አይደለም፣ የሆኑ ሰዎች ትክክል ነው ሲሉ እንኳን አስቁመን ትክክል እንዳልሆነ በተለያየ ነገር አስረድተን ሁሉንም ሰው እንዲግባባ የምናደርገው እንጂ ጃምፕ ማድረግ እኔም አድርጌዋለሁኝ። ከዚህ በፊትም ሳደርገው የነበረ ነው። ጃምፕ አድርጎ መስራት ላይክ ምንም አይሲውን ካላገኘኸው ጃምፕ አድርገህ ነው የምትሸኘው ሰውየውን። ኦር ሌላ አማራጭ አይኖርህም። ግን ትክክለኛው ህግ እሱ ነው ወይ የሚለውን መሬት ላይ ስታወርደው እሱ አይደለም። እሱን ነው እኛ እያስረዳን ያለ ነው። በየቦታው እያስቆምን ይሄ ነው እና ቻርጅ ሴክሽኑ እንዴት ይሰራል፣ ኔትወርክ ሴክሽን እንዴት ይሰራል፣ የሆነ ዲስፕሌይ ላይት ሴክሽን እንዴት ይሰራል የሚለውን ነው አሁን እኛ ለወደፊቱ እንደ ማውራት እየፈለግን ያለ ነው። እንኳን እነዚህ የአይሲዎች ምናምን ብቻ ሳይሆን ቦታ ለይተን ባክላይት የሚዘጉ ስልኮች ላይት ሴክሽናቸው እንዴት እየሰራ ነው፣ ኔትወርክ ሴክሽን እንዴት እየሰራ ነው፣ እንዴት ነው ፕሮሰስ የሚያደርገው ኔትወርክን፣ ቻርጀር ኤቭሪቲንግ በየቦታቸው እየለየን እንደዚህ ልናወያያቸው ለወደፊቱ አስበናል። ግን ውይይቱ አሁንም የሚጠቅመው ትንሽ ለተማሩ ልጆች ነው። ግልጽ ሆኖላቸው በፍጥነት የሚሄዱት ኮርሱን ወስደው ቢያንስ እንኳን ጭንቅላታቸው ላይ
የሚወሩትን የኮምፖነንት ስሞች በቃላቸው ማወቅ ከነ ተግባራቸው የሚያውቁ ሰዎች ናቸው የሚረዱት ብዬ ነው የማስበው ለእኔ። ካልሆነ ግን ልክ እንደ ውይይት ሰምተን ላይክ አድርገን ጀግና ምናምን ተባብለን ለመበታተን ካልሆነ በቀር እንጂ ጥቂት ሰዎች ያውቁታል፣ ቢነገራቸውም ይረዳሉ። አሁን እዚህ ውስጥ ካሉ ሰዎች ምንም ደግሞ አዲስ የሚያዩት ሰዎች አሉ፣ ከዜሮ የሚመጡ ቢነገራቸውም እንደ ቪዲዮ ብቻ አይቶት የሚሄዱ በቃ ከዚህ ቀን በኋላ ደግሞ የሚያልፋቸው ሰዎች አሉ። እና አዳዲስ ነገር ባገኘህበት ቦታ ነው ሴቭ አድርገህ ተምረህበት መዝግበህ ምንም ብለህ ቢሆን የሚያልፈው። ይሄ ላይቭ ከተጀመረ ብዙ 2 ወር ከምናምን ሆኖታል። ግን ማን ነው ደብተር ይዞ ይሄን ላይቭ ውይይት እየመዘገበ ያለ ሰው ብለህ ብትጠይቀኝ ማንም ልል እችላለሁ። እኔ አላቅም የሌላውን። ገብቷል? የሚጠቅም ነገር ስትሰማ ያ ነገር ይጠቅመኛል ብለህ ካልክ ጫር ጫር አድርጋት ማለፍ። ገብቷል አይደለ? ነገ ስራህ ላይ ስለምትመጣ ያንን ልላችሁ ፈልጌ ነው። የኮርስ ጉዳይ ከፈለግ አሁን ባልኩ ደረጃ ኳሊቲ ደረጃውን የጠበቀ ኮርስ ስላለ ቼክ አድርገኝ። ሌሎቻችሁም ቢሆን የተግባርም የፈለጋችሁ ልጆች አዲስ አበባ ውስጥ አለ በተግባር የሚሰጡ ልጆች ሞባይል ቤት ውስጥ እየተሰራችሁ የምትማሩበት በተግባር ኮርስ ስላለ እሱንም ቼክ አድርጉኝ። ሌላ ኦልሬዲ ወደ 5 ሰዓት 6 ሰዓት እየተገባን ስለሆነ ሀሳብ ካላችሁ ሌሎቻችሁም እዮብ ተረድቻለሁ። ያልተመለሰልኝ አንድ ጥያቄ አለ እዛ ውስጥ ያነሳሁት። እንትኑ ሼር የሚደረገው ቪዲዮ ታይም ፍሬምድ ነው ወይስ ደግሞ ላይፍ ታይም? ፍሬምድ ነው። ታይም ፍሬምድ ነው። የሆነ ታይም ላይ ጠብቆ ይዘጋል። መዘጋት አይደለም። እዛ ጋር ሼር የሚያደርግ ሰው የለም። አንዴ ኮርሱ ከመጀመሪያው እስከ መጨረሻው ከዛሬ ዓመታት በፊት 2 ዓመት 1 ዓመት በፊት ተዘጋጅቶ የተቀመጠ ነው። ገብቷል? ከዜሮ እኛ ስንማርበት ላይክ ስፔሻል አፕግሬድ ብለን እኛ ራሳችን አፕግሬድ ለማድረግ ከተማርንበት ሰዓት ስቲል የተወሰኑ ነገሮች ማሻሻያ ተደርጎለት እዛው ቁጭ ያለ ነው። አንተም ስትገባ ያንን ነው የምታገኘው። ምንም ቅርጹ ልክ ነው። እሱ ሳይሆን ለምሳሌ ዛሬ ሬጅስተር አድርገን ከሆነ ጊዜ በኋላ ቪዲዮውን ማየት ብንፈልግ ተመልሰን ድጋሚ ሬጅስተር ማድረግ አለብን ወይስ? የለም፣ አታረግም። ያለህ አማራጭ 1 ወር ከ15 ቀን ነው የሚሰጥ ኮርሱ ለመጨረስ። በዚህ ጊዜ ውስጥ አንተ መጨረስ ትችላለህ። ለምሳሌ አንድ ቪዲዮ አንድን ኮምፖነንት ኢሹ የሚያወራው 15 ደቂቃ ከሆነ በ15 ደቂቃ ውስጥ ስለዛ ኮምፖነንት የምትመዘግበውን ኖት ወስደህ ቪዲዮ ደግሞ ስልኩ ሲሰራ ስልክ ላይ ደግሞ ኮምፖነንቱ በተግባር ምን ይመስላል ስራው እንዴት ነው የሚባለውን በስልክ ላይ አይተህ ማለፍ ነው ከአንተ የሚጠበቀው። ከሱ ከአንድ ወር በኋላ አይኖርም ማለት ነው። ተማረው ከአንድ ወር በኋላ ቪዲዮ አይኖርም ማለት ነው። አዎ፣ ከ1 ወር ከ15 ቀን በኋላ ቪዲዮም አይኖርም፣ አንተም ግሩፕ ውስጥ አትኖርም። ስለዚህ በተሰጠ ታይም ፍሬም መጨረስ፣ ኖት ማውጣት፣ በደንብ ሴቭ አድርጎ ማለፍ ነው የሚጠበቅብህ እንጂ አንተ ጊዜ ካለ 5ቱንም ኮርስ በአንድ ቀን ብትማረው ብትመዘግበው ኖት ብታወጣ ለአንተ ቆንጆ ነው። ጊዜ ካለ ወሩንም ሙሉ ቀድስ ብለህ እያንዳንዱ ማየት ትችላለህ። ይህ ብዙም እንትን የሚል አይደለም እና ኮርሶቹ የተዘጋጁት በዚህ መልኩ ነው። የኦንላይኑ በተለይ አንድ ቦታ ቁጭ ያለ ስለሆነ ቅደም ተከተሉን ጠብቀህ መመዝገብ ነው ከአንተ የሚጠበቀው እና ላይቭ የምንገባበት ፕሮግራም ተቀይሯል ጋይስ። አዲስ ህዝብ ለምትመጡ ሰዎች ላይቭ የምንገባበት ዛሬ ምንድን ነው? እሁድ፣ ማክሰኞ፣ ሐሙስ፣ አርብ እንደገና እሁድ ነው የምንገባው። በዚህ መሀል ልዩነት ያሉት ክፍተቶች ላይ የሶፍትዌር ክላስ የምናይበት ነው። ኢትዮ አንሎከር ፕሮ ላይ ሂደን የሶፍትዌር ትምህርት የምንማርበት ስለሆነ ራሳችሁን ሶፍትዌር መማር ስትፈልጉ ከዚህ ላይቭ ቀን ውጭ ያሉ ቀናቶች ላይ ሶፍትዌር ጋር ሄዳችሁ የሶፍትዌር ልጆች ጋር እኔም እዛ ስለምገኝ አብረን ሂደን እዛ መማር እንችላለን። ይህን ልላችሁ ፈልጌ ነው። 6 ሰዓት ሆኗል። ሶፊ የምትላቸው ነገር ካለ እንወርዳለን በላቸውና። ምንም የለም ከማል ከበቂ በላይ ነው እንዳልከው ነው። ሰዓቱም 6 ሰዓት ስለሆነ ገና የነገ ሰው ይበለን። ያመሰግናችኋለሁ። ሁላችሁም ደህና ደሩ። አላህ ካለ ነገ እንገናኛለን። ደህና ደሩ ባይ